ሰላም ሰላም፣ እንዴት አመሻችሁ ቤተሰቦች? ኢትዮጵያ ውስጥ ያላችሁ ያው ዛሬ ቲዩኤንኤል ምሽታችን ነው። ስለዚህ ኢትዮጵያ ያላችሁን የሚመለከተው እንኳን ደስ አላችሁ። በዚህ አጋጣሚ በጣም ደስ ብሎኛል። እውነቱን ለመናገር እ፣ በጣም አስጨናቂ የሆኑ 2 ወራት ማለት ይቻላል። ምክንያቱም አሁን ሁለተኛ ወራችን ስለሆነ እና በጣም ደስ ብሎኛል። ለሁላችሁም ምን ያህል ተጨንቃችሁ እንደነበረ የሚያስታውቀው ግሩፕ ላይ ሪያክት ባረጋችሁበት መንገድ ነውና እ፣ ምናልባት ቲዩኤንኤል ከመለቀቁ ከአንድ ሰዓት በፊት የሰራሁት ቪዲዮ ነበርና እዛ ላይ ተጨንቃችኋል ብዬ ያሰብኩት በራሱ አይ ዶንት ኖ ደስታችሁን ሳይ እንደውም አልገለጻችሁት ማለት ነው ጭንቀታችሁንና በጣም ደስ ብሎኛል። ኤኒዌይስ በጣም ብዙ ሰው ነው የተላከው። አሁን ባለው መረጃ መሰረት ወደ 33,000 አይ ቲንክ 200 ወይ 300 እንደዛ አካባቢ ድረስ ነው የተላከው። ባየሁት መሰረት ያልተላከላቸው የተወሰኑ ሰዎች እንዳሉ አይቻለሁ። ነገር ግን ሁሉም እንደተላከለት ማሰብ እንችላለን ማለት ነው። በጣም ደስ ብሎኛል። እንኳን ደስ አላችሁ። ስለዚህ የዛሬው ምሽት ኳስም ስላለ በተቻለ መጠን በፍጥነት ለመጨረስ ነው የምንሞክረው፣ ኳስ ያለባቸውን ሰዎች እንዳናስተጓጉል። ስለዚህ ምንም እኔ የማወራው ነገር አይኖርም በዛሬው ፕሮግራም። ሁላችሁም እድል እንዲኖራችሁ ነው የምንፈልገው። ስለዚህ ገብቶ ደስታው መግለጽ የሚፈልግ ሰው ካለ ብዙም ጥያቄ አይኖራችሁም። ብዙ ቲኤንኤሎችን ስላየን አዲስ አይሆንባችሁም። ግን ጥያቄም ካላችሁ እሱንም እየመለስን በዛውም የተሰማችሁ ነገር ወይም ደግሞ ያሳለፋችሁት ነገር ለሰዎች ፈን የሚፈጥርም ሊሆን ይችላል ወይም ኤክስፒሪየንስ ሊሆን በሚችል መልኩ ማጋራው ነገር አለ የምትሉት ካላችሁ ማንኛውም ምንም አይነት ህግ የለውም። የገባችሁ የፈለጋችሁትን የማውራት መብት ነው የሚኖራችሁ። ዛሬ ምንም የምንማማረው ምንም ነገር የለም፣ የደስታ ቀንም ስለሆነ ማለት ነው። ቲኤንኤል ለመጣላችሁ እስኪ የምትለው ካለ የምታወራው ካለ አውራና ሰዎችን ቀጥታ በኦርደራቸው መሰረት ማስገባት እንጀምራለን ማለት ነው። የፈለጋችሁትን ሀሳብ መስጠት፣ በተቻለ መጠን ግን እያሳጠራችሁ ብዙ ሰው እንዲያወራ ማለት ነው። እውነት ነው። ዚዝዬ እንኳን ደህና መጣችሁ። በጣም ደስ ስላለን ነው ዚዝም ይሄንን መድረክ ያዘጋጀውና በጣም ደስ የሚል መድረክ ነው። አሜሪካን ኤምባሲን እጅግ አድርገን በጣም እናመሰግናለን። በጣም በእውነት በጣም የሚመሰገን ኤምባሲ ነው ያለን። ክብር ለነሱ ይሁን። በዲቪ ታሪክ ውስጥ በጣም ወርቃማ የሆነ ትውልድ ነው ወይም ጀነሬሽን ነው የዲቪ 25 ጀነሬሽን። በጣም የሚገርም አፈጻጸም የታየበት ዲቪ አመት ነው ማለት ይቻላል ማለት ነው። ስለዚህ ለአሜሪካን ኤምባሲ ያለንን ክብር ፍቅር እንገልጻለን። እናንተም ስትገቡ እነሱን እያመሰግናችሁ ላሳዩት አፈጻጸም ማመስገን ያስፈልጋል። ዚዝም እንዳልከው እስከ 33,000 አካባቢ ተልኳል። በጣም የሚያስደስት ነው። በጣም ትልቅ አፈጻጸም ነው። ያው ብዙ ኤምባሲዎች አሉ ትንሽ ደከም ያለ አፈጻጸም ያላቸውና የኛ ኤምባሲ ደግሞ በዚህ ደረጃ በጣም የሚገርም አፈጻጸም ሲያሳይና ለሁላችንም የደስታ ምንጭ ሲሆን ማመስገን በጣም ያስፈልጋል። ለዛ ነው እንግዲህ ሁላችሁም ሐሳባችሁን እንድትገልጹ ይሄ መድረክ የተመቻቸው ማለት ነው። በየተራ እየገባችሁ ዛሬ ምንም የሚከለከል የሚገደብ ነገር የለም። አጠር እያደረጋችሁ ሐሳባችሁን፣ ደስታችሁን፣ ፍቅራችሁን ያሳለፋችሁትን ለየት ያለ ነገር መግለጽ ትችላላችሁ ማለት ነው። ይሄ ነው ዚዝዬ። አንተም ሐሳቡን አምጥተህ መድረኩን እንደዚህ ስላመቻቸ በጣም አድርገን እናመሰግናለን። ደስ የሚለው እንኳን ደስ ያላችሁ፣ የደስታ ቀን ነው። በጣም ደስ ብሎናል ለሁላችሁም። በጣም ሰፊ ቁጥር ነው የተላከው። በየተራ እየገባችሁ እንግዲህ ደስታችሁን፣ ሐሳባችሁን ግለጹ ማለት ነው። ይሄ ነው ዚዝዬ። እናስገባለን ከአሁን ሰዓት ጀምሮ ሐሳባችሁን ግለጹ። እሺ፣ ጊዜያችንን ለመቆጠብ ያወጣችሁትን በሙሉ ድል እየሰጠን እንሄዳለን። አማን ቤን አፍሪካ ሪጅን ለእናንተ እንሰጣለን። አንዩት እያደረጋችሁ ሐሳባችሁን መግለጽ ትችላላችሁ። የእናንተው መድረክ ነው። ደስታችሁን ግለጹ። ሌሎቻችሁም አዲስ የገባችሁ ቤተሰቦችም እጃችሁን እያወጣችሁ ደስታችሁን መግለጽ ትችላላችሁ። አፍሪካ ሪጅን ገብታል። እናንተም መቀጠል ትችላለህ። እሺ እስክንድር እንዴት ዋላችሁ? መላው የግሩፑ አባላት በሙሉ እንኳን ደስ አላችሁ፣ እንኳን ደስ አለን ብያለሁ። ሰላም ብላችኋል? አለን መስገን ማለት እንዴት ኩላል? ያው ሁሉም ሚውት ላይ ስለሆነ ነው። ዛሬ በጣም ደስ ብሎኛል። በእርግጥ እኔ 34,000 ነኝ፣ አልደረሰኝም። ግን ያው ዋናው ያው የግሩፓችን የቤተሰቡ ደስታ ተመልሷል። ተስፋ በቆረጥንበት መጨረሻ ሰዓት ያው እንደዚህ መጣል። ያው ኢሜል እናርግ ምንም እንበልን ተባብለን ብዙ ነገር እንቅስቃሴ ለመጀመር ቸኩለን
እንደዚህ አይነት ነገር ውስጥ ልንገባ ነበረ እና እንደዚህ አይነት ነገር በመሆኑ በጣም ደስ ብሎናል። ሁላችንም ባለን ነገር በቃ እግዚአብሔርም ረድቶን ነው። ዘንድሮ የኛ አመት ነው አሜሪካን ኤምባሲ አዲስ አበባ እስከዛሬ ባለፉት 4 እና 5 ዓመታት በነበሩት የአፈጻጸም ሂደት ያላሳየውን አፈጻጸም እኛ ላይ እንደ አዲስ አፈጻጸሙን አሳይቶናል። ብቻ ደስ ብሎኛል። ያው ደስታዬን ለመግለጽ ነው። ምንም ጥያቄ የለኝም። የቤተሰባችን ፍቅሩ ተመልሷል። የነበረ መረዳዳት፣ አንድ ላይ አንዱ አንዱን የማገዝ ነገሮች በቃ ገብቶበት የነበረው የቤተሰብ አጠቃላይ ሙዱ ደስ አይልም የነበረ። እርስ በርሳችንም አንዱ የሆነ መወራረፍ አይነት ነገሮች መጣው ነበረ። ያን ነገር አሁን ተመልሷል። ደስ ብሎኛል። ይሄን ለመግለጽ ነው። እስክንድር፣ ዚዙ እንወዳችኋለን። እሺ እናመሰግናለን። አፍሪካን ሪጅን አሁንም ገባ እያላችሁ ደስታችሁን ግለጹ። ምናልባት አሁንም እየገባችሁ ያላችሁ ቤተሰቦቻችን ዛሬ እናንተ መድረክ ነው። ቶይኔል ስለመጣላችሁ እንኳን ደስ ያላችሁ። ኤምባሲውን ማመስገን፣ ያገዟችሁን ሰዎች ማመስገን፣ ያለፋችሁባቸው መንገዶች ከሰሞኑ የነበሩ አጠቃላይ የጭንቀት ቀናት ነበሩ ለእናንተ እንረዳለን። ያንንላ ደስታችሁን ግለጹ። ተስፋዬ አበበ ላንተም እንሰጣለን፣ ለሁላችሁም በየተራ እንሰጣለን። ሳሚ ገዙ ላንተም ተሰጥቷል። ቤን ላንተም ተሰጥቷል። በየተራ ተራ እየተጠበቃችሁ ሀሳባችሁን ግለጹ። አማን አለ መሰለኝ መቀጠል ትችላል። እሺ ወንድሜ፣ በመጀመሪያ ደረጃ እዚህ የሜክስ ግሩፕ አባላት እንኳን ደስ አላችሁ፣ እንኳን ደስ አለን ማለት ፈልጋለሁ። እንደገና ደግሞ በጣም ያው ብዙ ልጆች የኔ አልመጣልኝም፣ ያው ቀጣይ መንዝል ውስጥ እንደሚለቀቅ ተስፋ አለኝ እና በጣም ደስ ብሎኛል። በጣም ተጨናንቆ ነበሩ ማለት አንዳንድ ልጆች ምን እንኳን ስሜታዊ ሆነው ብዙ ነገር ሲናገሩ ነበር እና እዚህ ግሩፕ ውስጥ ጄኒያል ዛሬ በመላኩ በጣም ደስ ብሎናል። እንኳን ደስ አላችሁ ለማለት ፈልጋለሁ። እስክንድርዬ እንኳን አብሮ ደስ አለን። በጣም ደስ የሚል ምሽት ነው። እውነት ነው። እንዴት አመሻችሁ? እስክንድር ከታች ያላችሁም እነዚህ ዞም ሁላችሁም የዚህ ግሩፕ አባላት እንኳን ደስ አላችሁ። ባይዘው ቲኤንኤል የተላከለት ብቻ ሳይሆን እኛንም በጣም ተጨንቀን ነበር። እግዚአብሔርን እኔ ሁሌ ቼክ አደርጋለሁና በቃ በጣም ተጨንቀን ነበረ እና በጣም ዛሬ በጣም ደስ ያለኝ የራሴ ቲኤንኤል ሲመጣ ራሱ እንደዚህ ደስ አላለች። እግዚአብሔርን በጣም እንኳን ደስ አላችሁ ማለት ፈልጋለሁ። ዚዙንም በጣም ማመስገን ፈልጋለሁ። እዚህ ትንሽ ቪዲዮ ነገር ለቁ ነበርና እሱን እያየሁት ነበረ። በጣም ደስ ይላል። እንኳን ደስ አላችሁ ቲኤንኤል የመጣላችሁ፣ ሌሎችንም ቀጣይ ይመጣላችኋል። ከእግዚአብሔር ጋራ ሁሉም ነገር ይሳካል። እንኳን ደስ አላችሁ ማለት ፈልጌ ነው። እናመሰግናለን ቢኒ። ያው ቢኒ ቪዛውን ያገኘ ሰው ነው ማለትም ከኢንተርቪው ኮንግራ ተብሎ የወጣ ሰው ነው። ግን እንደምታዩት የእናንተ ደስታ ያስደስተዋል። እኔስ በጣም ነው የምናመሰግነው ቢኒ። ሌሎች ማውራት የምትፈልጉ እያየናችሁ ነው። በኦርደራችሁ ሁላችሁም ትገባላችሁ። ዛሬ በጣም አሪፍ አካሄድ ነው ያለው። አጭር ሀሳብ ብቻ ደስታችሁን ለመግለጽ ሀሳባችሁን ለማጋራት ማለት ነው። እስኪ ያስገባቸው ባንተ ይሻላል። እሺ እዚህ እናመሰግናለን በጣም አንተንም በእውነት በጣም ትልቅ ውለታ ነው ያደረከው ለዲቪ 25 ቤተሰቦች እና ዚዝንም እያመሰገናችሁ ማለት አይቻልም። ሁላችሁም ስታመሰግኑት ነበር፣ አሁንም ታመሰግኑታላችሁ። ስለዚህ ሳሚ ገዙ አለ፣ አንተም መቀጠል ትችላለህ። ሁላችሁም በየተራ መቀጠል ትችላላችሁ። ሰላም እንዴት ናችሁ? የጂዙ ግሩፕ በሙሉ ምንድነው እኔ 34 ሺህ ቤት ነኝ፣ ግን ያው እንደመጣልኝ ነው ዛሬ ደስ ያለኝ። በርግጥ ሰሞኑን በጣም አስጠልቶኝ ነበርና ደስታዬን ለመግለጽ ነው የገባሁት። በላይፍም እንደዚህ ብዙም አልከታተልም በስራ ሁኔታ፣ ግን ዛሬ ጓደኞቼ ደውለው ሲነግሩኝ ግሩፑ ሜምበር ስለሆንኩ ከዛን በጣም ደስ ብሎኝ ነው የገባሁትና 34 ሺህ ቤት ነኝ። ቀጣይ ያው ተስፋ አለን እኛም። በርግጥ ሊመጣም ላይመጣም ይችላል። በእርግጠኝነት ግን የዛሬ የመጣው በጣም ደስ ብሎኛል። በምባለ ይመጣል እያለ እስክንድርንም ዚዙንም በጣም አመሰግናለሁ። በርግጥ ያው ዚዙ የረዳኝ ነገር አለ፣ በግል ጠይቄው የነገረኝ ነገር ስላለ እሱም በድጋሚ ዛሬ ስላገኘሁም በጣም ደስ ብሎኛል። በጣም አመሰግናለሁ። ይሄን ለመናገር ነው። እሺ እናመሰግናለን። አለማየሁ ተፈራ ላንተም እንሰጣለን። የሁላችሁም መድረከው ዛሬ ተሜም
ለአንተም ተሰጥቷል። የቀደማችሁ ሰዎች የገባችሁ ያላችሁን አጠቃላይ ሀሳብ መግለጽ ትችላላችሁ። 18029 የሚል አካውንትም አለ ለአንተም ሰጥተናል። እናንተ እስቲ ቀጥሉና ደግሞ ሌሎቻችሁን እናስተናግዳለን። ተስፋዬ አበበ፣ ተሜ አለማየሁ አላችሁ ቀጥሉ። 18 ምናምን የሚል ቁጥር ያለበት አካውንትም መቀጠል ትችላላችሁ እናንተ። ሄሎ ይሰማል? አዎ ይሰማል። እሺ ከልብ አመሰግናለሁ እድሉ ስለተሰጠኝ። እሺ ዚዙ ከልብ አመሰግናለሁ። እስኪም ቢሆን ሁሌም ቢሆን ከጎናችን ናችሁ። በተለይ በተጨነቅንባቸው ወራት ተስፋ የሚሰጡ ነገሮችን እየተናገራችሁ ለዚህ ያበቃችሁን አድሚናችን ኦነር ዚዙ በጣም ከልብ አመሰግናለሁ። ይሰማችኋል አይደል? እናመሰግናለን። አዎ ይሰማል። ቴንክ አዎ ዚዙዬ ደግሞ አንተም በግል ኢንቦክስ ብዙ ጊዜ አናግሬ አሎክም ለማስደረግ የሪጂናል መዋቅር ለውጥ በነበረ ጊዜ ያለውን ነገር ነግሬ ቀላል ነገር ነው ብለኸኝ እኔም ደግሞ አንተም ሙሉ ለሙሉ ተማምኜ እውነትም ይሄ ነገር ዚዙ የትዌኔል ለመቀበል ስለበቃው በጣም ደስ ብሎኛል። አጠቃላይ ደግሞ የግሩፑ አባላትን እንኳን ለዛሬ ቀን እንኳን ለዛሬ ደስታ በቃችሁ እላለሁ። እግዚአብሔር ደግሞ እስከ መጨረሻው ድረስ ቪዛችን ተቀብለን ኤ ግሩፕ በቀጣይነት ትልቅ ድርሻ ተወተን ኮሚኒቲያችንን እናስቀጥል እላለሁ። እንግዲህ በጣም ደስ ስላለኝ መናገር ሁላ አልቻልኩም፣ እየተርበተበትኩ ነው። በጣም ወዳችኋለሁ አጠቃላይ ግሩፕ አባላት። እሺ እናመሰግናለን ተስፋዬ፣ በጣም እንረዳለን ያለበትን ደስታ። ምናልባት ጃንዋሪ አካባቢ ምንም ሌሎችም ከዚህ በፊትም ትዌኔል የደረሳችሁ ሰዎች የምናስታውሰው ነው የትዌኔል ደስታ ምን አይነት እንደሆነና እዚህም የብዙ ሰዎችን ደስታ ታያለ ብዬ አስባለሁና ያንተም ፍሬ ውጤት ነው። እንኳን ደስ ያላችሁላችሁም። አሁንም እየገባችሁ ሀሳባችሁን ግለጹ። ያሳለፋችሁትን የመጣችሁበትን መንገድ ሰማችሁን ደስታ ግለጹ። ያልመጣላችሁ ቤተሰቦች ምንም አጠያያቂ አይደለም። አሁን 33000 ቤት ድረስ ተልኳል። ስለዚህ የእናንተ አስተማማኝ ነው ማለት ነው። ዝም ብላችሁ እየተዝናናችሁ ተጠብቁ ለማለት ነው። ቀጥሉ። እሺ እንቀጥላለን። አሁንም ነስሪ የሚል አካውንት አለ። እስኪ በዚህ አጋጣሚ ማለትም እስከዛሬ ብዙ ትዌኔሎች ተልከዋል። አንተም ትዌኔል ሲላክ ስላልክ በጣም ብዙ ትዌኔሎች ተልከዋል። ግን የአሁኑ ለየት የሚያደርጉት ብዙ ነገሮች አሉ። አንደኛ ያው እንደምታውቁት የባለፈው ወር ሙሉ ለሙሉ ነው ያልተላከው። ከዛ የዛ ቴንሽን ለዚህኛው ወር ለአፕሪል ተርፎ አሁንም ደግሞ የኢትዮጵያ ኤምባሲ ከነበረበት አሰራር ምናልባት በ5 ቀን እንዲዘገይ ሆኗልና ይሄ ደግሞ ሌላ ጭንቀት ፈጥሯል እና ቤተሰብ እንደመሆናችን ይሄ ጭንቀት ሁሉም ላይ ነበረ ሲያሳስብ የነበረው ማለት ነው። ስለዚህ እሱ አንዱ ነገር ነው እና አሁን ለተላከላቸው ሰዎች አይደለም ኮንግራ እያልን ያለ ነው፣ ለነሱ ብቻ ሳይሆን ቢያንስ እስከዚህ ድረስ የሚሄዱ በዚህ አሰራር መቀጠሉ ከዚህ በኋላ ያሉ ኬዝ ነምበሮች እንደሚደርሳቸው እንደዚህም እንደሚጠሩ ማረጋገጫ ስለሆነም ኮንግራ እያልን ያለ ነው። አሁን ትዌኔል ለተላከላቸው ብቻ ሳይሆን ከዚህ በኋላ እንዳሉት ነው ኬዝ ነምበር ለሚባሉት ትልቅ ተስፋ ነው። እንደምታየው አሁን ኦልሬዲ የሁለት ወሩን ወደ 75% የሚሆነው ልቀዋል ማለት ነው። ያ ማለት የዚህን ወር ብቻ አይደለም የላኩት። ባለን ፕሬዲክሽን የሁለት ወር ሊላክ የነበረው በአንድ ጊዜ ነው የላኩት። ከሁለት ወር አፈጻጸም ውስጥ ደግሞ ወደ 75% ወይም 80% የሚሆነው በአንድ ወር ተልኳል ማለት ነው። ያ ማለት ኦልሬዲ ወደ 100% የሁለት ወሩን በአንድ ጊዜ የመላክ አይነት ነገር ነው ያለውና ይሄ ለብዙዎች አሁን ላሉትም ከዚህ በኋላ ላሉትም የሚገርም ተስፋ ነው። ይሄ ብቻ ሳይሆን እንደ ግሩፕ እንደ ኮሚኒቲ የምናስበው ስለዚህ ጓደኞቻቸው እዚህ የቀሩ ያገዟቸው አሜሪካ የገቡትም ቢሆኑ ኢትዮጵያ ውስጥ ያሉ ብዙ ጓደኞች ብዙ የተረዳዷቸው ሰዎች አሉና የነሱ ነገር ያሳስባቸዋል። ስለዚህ ትዌኔል ለመጣላቸው ብቻ ሳይሆን ለጓደኞቻቸው ኢቭን ለሄዱት ቪዛ ላገኙትም ትልቅ የሚያስደስት ነገር ነው። ምናልባት ቀጣይ ትዌኔል ሲመጣ እንደዚህ ብዙ እንዳሁኑ ሰርፕራይዝ ላይሆን ይችላል። የአሁኑ ግን ለየት የሚያደርገው ብዙ ነገሮችን የቀየረ ትዌኔል ነው ማለት ነው። በመካከል ብዙ ሊቀር ይችላል፣ አፈጻጸሙ ሊቀየር ይችላል የሚልም አስተሳሰብ ፈጥሮ ስለነበር ስለዚህ ከዛ አንጻር ነው ሴሌብሬት እያደረግን ያለ ነው እንጂ ትዌኔል ለመጣላቸው ልጆች ብቻ ስፔሲፊክ ተደርጎ አይደለም ደስታውና ለሁላችንም ነውና እሱን ያው ይገባቸዋል ሰዎች ግን ለማስታወስ ያህል ነው። እውነት ነው።
በጣም ትክክል ዚዚዬ። ያሁኑ ቱኤንኤል ትንሽ ለየት ያደርገዋል። ብዙ ለየት የሚያደርጋቸው ነገሮች ነበሩት። እንዳልከው 1 ወር ተዘሎ ነበረ። አሁን ደግሞ ኤምባሲያችን ያስለመደን ከቪዛ ቡሌቲን በኋላ ቶሎ ቱኤንኤል ይላክ ነበረ። በአሁኑ ደግሞ ትንሽ ቀናት ዘገየ። ስለዚህ ብዙ ሰው ተጨንቆ ነበር። ብቻ በጣም ደስ የሚል አጋጣሚ ነው። በጣም ትልቅ ተስፋ ነው። ሌሎቹም እንቀጥላለን። የገባችሁ ሀሳባችሁን፣ ደስታችሁን መግለጽ ትችላላችሁ። አቡበከር ሰጥተናል። ላንተም ያኡሚ የሚል አለ፣ ላንተም ተሰጥቷል። በየተራ የገባችሁ ደስታችሁን፣ ሀሳባችሁን ግለጹ። የእናንተ መድረክ ነው። ዛሬ የምትገደቡበት አይደለም። እስከቻለና ሰዓት እስከፈቀደ ድረስ የእናንተን ሀሳብ እናስተናግዳለን። ናቲም አለ፣ ላንተም ሰጥተናል። ማይክም ላንተም ሰጥተናል። እሺ እናንተ ከተሰጣችሁ ውስጥ አንሚዩት አድርጋችሁ ቀጥሉና ሀሳባችሁን ስጡን። እሺ ሰላም ሰላም፣ ጤና ይስጥልን ዚዙ፣ እንዲሁም እስኪ እንዲሁም ሌሎች ተማተሙት እንዴታ መሸለስሪ አልሐምዱሊላህ ሁሉ ሰላም። ያው የዛሬዋ ቀን ሁላችሁም እንዳላችሁት ነው፣ ለየት ያለች ቀን ነች። ዊ አር ሶ ሃፒ። ያው አንዳንዴ ፈንጠዚያም በጣም ትወክሳል። በጣም ደስ ብሎናል። በጣም የሚገርም ዚዙ ቪዲዮ ሰርቶ ነበር። ያው ሁላችሁም እንዳያችሁት አትሸበሩ አትጨነቁ አይነት ነገር ለቆ ነበርና ያንን ቪዲዮ አይቼ ጨርሼ ኢሜል ስገባ ፒኤንኤል ደርሶኛል። በጣም የሚገርም ሰርፕራይዝ ማለት ነው። እና የሚገርም ፈንጠዚያ ነው። በጣም ደስ ይላል። እና ሌሎች ፒኤንኤል የደረሳችሁ ምናልባት አውተንቲኬሽን ፕሮሰስ ያልጨረሳችሁ ካላችሁ ዛሬ እኔ አውተንቲኬሽን ጨርሻለሁና ያለፍኩበትን ሂደት ምንም አይነት ጥያቄ ካላችሁ ሼር አደርጋችኋለሁ። ስፔሻሊ ደግሞ የክፍለ ሀገር ልጆች ከሆናችሁ እኔ ዶክመንቶች የክፍለ ሀገር ናቸውና ኦልሬዲ ዛሬ ጨርሻለሁ። ያንን ሼር ማድረግ ይቻላል። ሌላው የትኛው ክልል ናስወይ ክልሉን ንገራቸው። ናስወይ ክልሉን ንገራቸው። እንደ በየክልሉ ስለሚለይ የትኛው ክልል እንደሆነ በክልል ደረጃ ንገራቸው። ኦኬ ከቀድሞ እንደምናውቀው የቀድሞ የደቡብ ክልል 4 ክልል ሆኗል እና ደቡብ ምዕራብ፣ ደቡብ ኢትዮጵያ፣ ማዕከላዊ ደቡብና ሲዳማ ተብሎ 4 ክልል ሆኗል። እኔ ደግሞ የደቡብ ኢትዮጵያ ልጅ ነኝ። ትምህርቴም ሁሉም ነገር ከዛው ነውና እንትን የበርዝ ሰርተፍኬት ወይም ደግሞ በርዝ ሰርተፍኬት አውተንቲኬት ለማድረግ እዛ ያወጣችሁበት ቀበሌ ላይ ትጀምራላችሁ። ከዛ ዞን ላይ ታስደርጉና የክልሉ ወሳኝ ኩነት ቢሮ ጅንካ ነው የሚገኘው። ክላስተሩን በትነዋቸዋል። አሁን በአዲሱ ክልል ገቢዎችን የሆነ ከተማ፣ ፋይናንስን የሆነ ከተማ ላይ እንትን በትነዋቸዋል። ገቨርናንስ ሴክተሮቹን የደቡብ ኢትዮጵያ ልጆች ካላችሁ ወሳኝ ኩነት ቢሮ ሳውላ ነው የሚገኘው። ትምህርት ቢሮ ደግሞ ምናልባት አውተንቲኬት የምታደርጉት ከ9 እስከ 12 ያለ ሰርተፊኬት ካለ የክልሉ ትምህርት ቢሮ ጅንካ ነው የሚገኘው። ምናልባት ደግሞ ቲቬት ኮሌጅ የተማራችሁ ቴክኒክና ተማራችሁ ካላችሁ የክልሉ ቲቬት እንትን የሚገኘው አርባ ምንጭ ነው። ስለዚህ እነኚህን ፕሮሰሶች ማለፍ ይጠበቅባቸዋል የደቡብ ኢትዮጵያ ልጆች ካላችሁ። ማዕከላዊ ደቡብ ያው ብዙም ባላውቀውም አንዳንድ ዶክመንቶች እዛ የሚጠበስባቸው ስላሉ ሼር ላርጋት። መንገድ ትራንስፖርት መንጃ ፈቃድ ቦብ ንገራቸው እና ያ እነሱን ሀሳቦች አሁን እዚህ ላይ ያዩት ስለሆነ ፕሮፋይልን በውስጥ ያወራል። የተወሰነ ሰው ስለሆነ እዛ አካባቢ ሊኖር የሚችለው በውስጥ ይጠይቀዋል። በውስጥ አውራቸው። በቃ የደቡብ ኢትዮጵያ ልጆች ካላችሁ የምትፈልጉትን ነገር ጻፉልኝ። አውተንቲኬሽን ፕሮሰስ ያለፍኩበትን ሼር አደርጋችኋለሁ። ከዛ በተረፈ ዛሬ እንግዲህ ዲቪ ከደረሰን በኋላ ኦልሞስት 11 ወር ከ13ኛ ቀን ሆኖናል። ይህም ማለት 343ኛ ቀኑ ነው ዛሬ ውጤት ታየ። ለ343 ቀን ያረገዝነውን ልጅ ነው የወለድነው እና ውጤቱንም አላህ ያማረ ያርገው። መጨረሻውንም ከኢንተርቪው በኋላ ያለውንም ቪዛ አፕሩቫል ሂደቱን እንዲሁም ደግሞ እዛ ሄደን የምንሰራውንም ስራ ለራሱም ለቤተሰቡም ለሀገሩም የሚጠቅም ዜጋ አድርገን ፋይናሊ ልል የምችለው ያው ዚዙ ቴንኪው። አክቹዋሊ ትናንትናም በአካል ተገናኝተናል። የሚገርም ፖዚቲቭ ነው የምታጋባው። በጣም ደስ የሚል ነገር ያለው ይህንን በአካል
ቅድም ቪዲዮንም ደግሞ ስትለቅ በቃ ቪዲዮ የሚገርም ነው። በቃ አብዛኛው ሰው ካልም ያደረገ ቪዲዮ ነው የሰራው። ቴንክ ዩ ሹክራን። አመሰግናለሁ። እና ግን ፐርሰናል አንድ ጥያቄ ላይ ዚዙ ወይ በውስጥ ልጠይቅ ፐርሰናሊ ከሆነ የውስጥ ጠይቀኝ። የደስታው ትዳትል እንደሆነ በናንተ ያ በውስጥ ጠይቀኝ ናስሬ፣ ችግር የለውም። እንደዛ ጠይቀው ምናልባት መድረኩ የደስታ መድረክ ስለሆነ ጥያቄዎችን በውስጥ አንሳለትና ይመልስልሃል። ዚዝዬ እንደዛ እናደርጋለን። ቴንክ ዩ ኦርጋናይዝ ያለውን ሀሳብ ያነሳው ሶሪ። ለማንኛውም ያው ፈንታዚ ያው ምንም ችግር የለም። የደስታው ስካት ልታግዝ እውነት ነው። ልክ ነው ዚዝዬ። እሺ ሌሎችም አላችሁ መቀጠል ትችላላችሁ። እንደውም ዚዝ ቪዲዮ ሲለቅ ቬንዴል መጣ የሚለው እግረ እርጥብ ነህ ዚዝ ገዳም ነው የሚባለው እና እናመሰግናለን የሚባለው ሌላ ነው ይባላል። እሺ ያው የሚቀጥል እና በጣም ደስ ብሎኛል እና ሁላችሁንም እንኳን ደስ አላችሁ። ቴኔለለ ታላችሁላ እንኳን ደስ አላችሁ። ዛሬ በጣም ነው ደስ ያለኝ። እዚህ ዙዬት የሆነ ጊዜ ታስታውሳለህ ታውቃለህ? የሆነ ጊዜ 28,000 ነበርና እና በቃ ወደ ኬንያ እኮ እሄዳለሁ ምናምን ብዬ አማክሬ ነበርና ቆይ ጠብቅ እስቲ ምናምን እስከ ጃንዋሪ ምናምን ያሉን አፈጻጸም ምናምን አይተን ምናምን ከዛ በኋላ ትሄዳለህ ምናምን ብትለኝ ነበርና እና ፊል ሁሌም ታውቃለህ ማስታወስ አንተ ነውና እዚዙ በጣም ነው የማመሰግንህ እና በጣም ደስ ብሎኛል። ይኸው መናገር አልቻልኩምና እና እኔ ካረረኝና እና ይሄን ነው ማለት የፈለኩትና በቃ እስኪ አመሰግናለሁ እና እዚህ ደግሞ ቪዛህን 100% የሚያስገኝ አድርገህ የምትፈልጋቸው ሌሎች ጥያቄዎች ካሉ ደግሞ ደስታህን ሙሉ ለማድረግ አለው ኤኒታይም ምልክት ስላደረኩበት በተቻለ መጠን እንግዲህ ቶሎ ላግዝ እሞክራለሁ ማለት ነው። አመሰግናለሁ ወንድሜ። እውነት ነው። ያው እንኳን ደስ ያለህ። በዚህ አጋጣሚ መናገር ፈልገው ነገር አለና እንትን ኦልሞስት አንዳንድ ዶክመንቶችን ጨርሻለሁ ማለት ከ9 እስከ 12 ያሉትን ምናምን ያ ከጋብቻ ምናምን ምናምን ነገር ኦልሞስት ጨርሻለሁ እና አሁን የሚቀረኝ ዩኒቨርሲቲ ብቻ የሚሄድ ነው እና ግን አንድ እኔ ጋር የኔ ቴምፖ እንትን ሆኗል ማለት ላሚኔት ሆኗል እና አሁን እኔ እዚሁ ሀረርኝና ሀረርኝ የድሬዳዋ ዩኒቨርሲቲ ነበረ የተማርኩትና አሁን እዛ ሄጄ ነው እንደገና እንደ አዲስ ነው ማውጣው። እንዴት ነው እስቲ የምትሉኝ ከሆነ እስኪ እና እዚዙ ኦኬ ችግር የለም። እንደ አዲስ አውጣ። ሌሎቹ ዶክመንቶች አዲስ ካልሆኑ ብዙም ፈጥረው ነገር የለም። ችግር የለም። ወደ ላይ ያሉ ዶክመንቶች በተለይ ከ12 ምናምን በላይ ያሉ ዶክመንቶች ቢቀየሩም የዛን ያህል ብዙም ችግር የላቸውም። ወደታች ያሉት የ10 እና 12 የድሮ ከሆኑ ማለት ነው። ሌሎች ጥያቄ ካሉት በውስጥ ጠይቀኝ እመልሳለሁ። ችግር የለም። እሺ ዚዙዬ በጣም አመሰግናለሁ። በጣም እስኪ አንተንም በጣም አመሰግናለሁ። እግዚአብሔር እድሜያችሁን ይጨምርላችሁ። አሜን ወንድሜ እናመሰግናለን። በጣም አይታችኋል፣ የደስታ ሲቃ ነበረው። በጣም ደስ ይላል እና እንኳን ደስ ያላችሁ። በእውነት በጣም ደስ የሚል ነገር ነው። ትልቅ ነገር ነው። ከብዙ ጭንቀት በኋላ ይህን እድል ስላገኛችሁ ደስ ብሎናል። እሺ ናቲ ቀጥል። እስኪ እነዚህ በጣም ገርሙ ሰዎች ናቸው። የምር ፍቅርን ነው የምታጋቡት ለብዙ ነገር። እኔ ብዙ ነገር ከእናንተ ተምሬያለሁ። እውነት ለማውራት ተስፋ ማለት የሰው ልጅ ቢረዳዳ መልካም ቢያደርግ አንዱ አንዱን ያለ ገደብ ማገዝ መርዳት ማለት ከእናንተ ተምሬያለሁ። እኔ እንደዚህ የት እንደርስ ነበር ብዬም አሰብኩኝ በሀገር ደረጃ በምናምን ሳስበው ማለት ነው። እና በጣም ደስ ብሎኛል። እኔ ተስፋ እንኳን የሚያስቆርጡ አንዳንድ ነገሮችን ዜናዎችን ምናምን ስናይ ዚዙ በቃ ተስፋ ይሰጠን ነበር። ሙሉ ነበረ ሁሉ ነገሩ እና አሁን እዚህም አንድ የተጋባ መስሎ የሚታይ አሁን መጀመሪያ ላይ እንዳለ ሲያቀርቡ የነበሩት መጀመሪያ ቪዛ የወሰዱ ሰዎች ደስታችን ምን ያህል እንዳስደሰታቸው ገና ያልመጣላቸው ሰዎች ምን ያህል እንደተጋባባቸው ሳይ እጅግ በጣም በቃ ደስ ብሎኛል። እና እውነት ለማውራት
እኔ ጀስት ይሄኛው ኦልሞስት 90% ምናምን ሄዷል። ግን በቃ እኔ ብዙ ነገር ተምሬያለሁ እና እናንተን እውነት ክብረት ይስጥልኝ። እጅግ በጣም ነው የማመሰግነው። ደስ ብሎኛል እውነት ለማውራት። ግን ደግሞ ይሄኛውም ደግሞ ለእኛ ተርፍ ነው። ወደፊት ደግሞ ይህንን ቲም ይህንን ግሩፕም እኔ በምን ሌብል ነው የምናስኬደው የሚለውም ራሱን የቻለ እንትን ነው የምልህ። እኔ በጣም ብዙ ያተረፍኩበት ግሩፕ ነው። ጀስት ጥቅም ምናምን ብቻ ሳይሆን ብዙ ነገር በቃ በህይወታችን እና እውነት ዚዙ እስኪ በጣም ብዙ ነገራችን ናቸው። በጣም ነው የምናመሰግነው። እግዚአብሔር ይስጥልኝ። አላበዛም እንግዲህ። ኦኬ እስኪ በዚህ አጋጣሚ አንድ ሀሳብ ለመስጠት ይሰማል እስኪ አዎ ይሰማል። እዚህ እዛ የምታስታውሱ ከሆነ ትናንት ይመስለኛል ትናንት ወደ ማታ ወይም ጠዋት ወደ 1000 እዛው አናት ላይ 1000 ሜምበር ገብተን ነበር። ነገር ግን በአንድ ጊዜ ነው ወደ 5 ሜምበር የቀነሰውና ሴቲንግም ላይ ገብቼ ለማየት ሞክሬ ነበር። ሰዎች ስለለቀቁ አይደለም። አይ ቲንክ እስኪ ምናልባት የምታውቀው ነገር ካለ በዚህ ዙሪያ ሰዎች አካውንታቸውን ሀክ እየተደረጉ ነውና በሰዓታት ውስጥ 5 አካውንት ማጣት ማለት በየቀኑ ምን ያህል ሰው እየቀነሰ እንደሆነ ማየት ይቻላል። ከዛ በኋላ የተወሰኑ ሰዎች የጠየቁኝን አስገብቼ ነው እንደውም 98 አካባቢ የገባው እንጂ 5 ሰው ነው የቀነሰው። ከዚህ በፊት ብዙም ማስተውየው አላውቅም። ግን በየቀኑ እንደዚህ ሰዎች አካውንታቸውን ሀክ ሲደረጉ ይሁን በምክንያት ይሁን ምንም ከግሩፑ ሌፍት የሚያደርግ ሰው በሌለበት ግን በጣም ብዙ ሰው ነው በቀን 5 ሰው እና ምናልባትም ከዛ በላይ እየወጣ ያለውና በዚህ አጋጣሚ አካውንታችሁን ተጠንቀቁ። ምንም አይነት የእንትን ፎቶ ማየት ከፈለጋችሁ እንደዚህ ሴክሹዋል የሆኑ ፎቶዎችን ማየት ከፈለጋችሁ በተለይ ለወንዶች ሲሆን ይሄን ሊንክ መጫን ትችላላችሁ የሚል ቴክስቶች ይመጣሉ። የእንደዚህ አይነት ብር ጊፍት ማግኘት ከፈለጋችሁ እጣ አሸናፊ መሆን ከፈለጋችሁ የሚሉ ሊንኮች ሲመጡ በፍጹም እንዳትጫኑ። ይሄ ብቻ ሳይሆን እነዚህ ቴክስቶች የሚላኩላችሁ ከምትወዷቸው ሰዎች ወይም ከምታምኗቸው ሰዎችም ጭምር ነውና እነሱ አይደሉም እነዚህን ቴክስቶች የሚልኩላችሁ። እነሱም በዛ በሃክ ተደርገው ነውና ሃክ ከተደረጉ በኋላ ሃከሮቹ ምንድነው የሚያደርጉት? በነዛ ሰዎች አካውንት ለጓደኞቻቸው ወይም ለቅርብ በቻት ለሚያወሯቸው ሰዎች የሚፈልጉትን አይነት የሃክ ወይም ሊንክ ያለበት ኢሜል ይልካሉ። እናንተ እነዛ ሰዎች ያ ነገር ሪኮማንድ አድርገዋቸው ይመስላችሁ እንድታዩ ፈልገው ስለሆነ ይመስላችሁ ሊንኩን ትነካላችሁ። ምክንያቱም ሰዎቹን ስለምታምኑ ማለት ነው። ግን እነዛ ሰዎች ያን አካውንት እየተቆጣጠሩት አይደለም። ስለዚህ ከምትወዱት ከምታምኑትም ሰው ቢሆን ሊንክ ሲላክላችሁ በተቻለ መጠን ደውላችሁ ማረጋገጥ ወይም ደግሞ በሪከርድ አውርታችሁ የሪከርድ መልሶችን መጠበቅ ወይም ሌላ ኖርማል የሆነ ከተለመደው አይነት የሃኪንግ ስታይል ውጭ የሆነ ወይም አማርኛ እንዲጽፉላችሁ ወይም ደግሞ ትንሽ ኮንቨርሴሽን እንዲኖር አድርጋችሁ ሊንኩን ብትጫኑ በጣም መልካም ነው ማለት ነው። ይሄ በጣም የብዙ ሰዎች አሁን እኔ ግሩፕ አስገባኝ የሚሉ ሰዎች እየበዙ ስለመጡ በሌላ አካውንት በተቻለ መጠን አስገባኝ ሲሉ የድሮውን አካውንት ነግረውኝ እሱን አስወጣና በአዲሱ ለመቀየር ሞክራለሁ። ግን ብዙ ሰዎች ናቸው በዚህ መልኩ ሀክ እየተደረጉ ያሉትና በዚህ እንድትጠነቀቁ ነው። እስኪ የምትለው ካለ እዚህ ላይ መጨመር ትችላለህ። በጣም ትክክለኛ ሀሳብ ነው ያነሳኸው። እዚህ ሰሞነኛ ጉዳይ ሆኗል የሊንክ ጉዳይ። ቴሌግራም ላይ በጣም ጥንቃቄ ማድረግ ያስፈልጋል። በተለይ ከሰዎች የሚላኩላችሁ ሊንኮች ኢቭን ከምታውቋቸው ሰዎችም ከኛም ጭምር ማለት ነው የሚላኩ ሊንኮችን በተለይ ደግሞ የማታውቁት አለ አይደል? ከዚህ በፊት አይታችሁ የማታውቁት ይሄንን አይነት ዩቲዩብ ተመልከቱ፣ ይሄንን አይነት ፎቶ ተመልከቱ፣ እንደዚህ አይነት መረጃ አለ፣ ሽልማት አለ ምናምን የሚሉ ሊንኮችን አትንኩ ማለት ነው። በተቻለ መጠን በቃ ወሳኙ ነገር እሱ ነው። አካውንታችሁ ይወሰዳል። ስልክ ቁጥራቸውን በእናንተ ቀይረው ሙሉ ለሙሉ እዛ ላይ ያለው ዳታ የእናንተ ሙሉ ዳታ ማግኘት ይችላሉ። በጣም ትልቅ ሀሳብ ነው ያነሳኸው። ዚስ ከዲቢ ጋር የተያዘ መረጃ ከፈለጋችሁ ዲቪ ኢንፎ ቦት የሚል አለ። አስተማማኝ ቦት ነው። በጣም ሴኪዩርድ ቦት ነው። ውስጡ ላይ ገብታችሁ መረጃዎችን ማግኘት ትችላላችሁ። ከዛ በተረፈ ይሄ ግሩፕ አለ። እዚህም ግሩፕ ላይ የሚለቀቁ ሌሎች ሊንኮችን አትንኳ፣ አትጫኑ ማለት ነው በተቻለ መጠን። ስለዚህ በጣም ትልቅ ሀሳብ ነው ያነሳው። እዚህ እውነት ነው፣ እኔም እያየሁት ነበረ። ኦልሞስት ከ7 ከ8 ሰው በላይ ነው እንደውም በቀናት ውስጥ ይጨምራል፣ ይቀንሳል፣ ይጨምራል፣ ይቀንሳል። አካውንቱ ግን ሌፍት ሲያደርግ ሴቲንግ ላይ ማናየውም። ስለዚህ በጣም አሳሳቢ ጉዳይ ነው። በጣም ትልቅ ነገር ነው ያነሳው እዚህ። እናመሰግናለን። እውነት ነው። እሺ እንቀጥላለን ማለት ነው። እስቲ ወደ ደስታችን ደግሞ እንመለስ። ማይክ አለህ አንሚውት አድርጋል፣ መቀጠል ትችላለህ። አቡበከርም አለ። ቀነኒሳ ላንተም እሰጣለሁ። ቶሎ ቶሎ ቀድማችሁ አስታብቱና በየተራ ትገባላችሁ ማለት ነው።
ሄሎ ይሰማል? እንዴት ነው? እንዴት ናችሁ ቤተሰብ? ሰላም ናችሁ? አለን። ሰላማችሁ ይብዛ። በጣም ነው ደስ ያለኝ ዛሬ። አሁንስ እንዳልብኝ አላቅም። በቃ በጣም ጭንቀት ውስጥ ነው የነበርነው ላለፉት 2 ወራት ማለት ይቻላል። እና በእኔ ደስታዬም መግለጽ አልቻልኩም። እምባ ነው ያነቀኝ እውነት። እና እግዚአብሔር ደስታችንን ያዝትቅልን። እናንተንም ደግሞ በጣም ነው የማመሰግነው። ስፔሻሊ ዚዙዬ አንተም እስኬ በጣም በቃ ስታረጋጉን ነበር እንደሚመጣ ምናምን ግሩፕ ላይ ገብቼ ቼክ አደርጋለሁ። አልናገርም ማለት ቴክስት አልጽፍም፣ ግን ሁሌ ግሩፕ ላይ ፓርቲሲፔት አደርግ ነበርና በቃ የዛሬው ቀን ግን ለእኔ ልዩ ነች። በቃ ጸሎት የተሰማበት ሰሞኑን ደግሞ ጾም ነው። ቸርች ስመላለስ ነበረ፣ ስጸልይ ነበር። እግዚአብሔር እንግዲህ የሰውን ጸሎት አይረሳም፣ ጸሎት የሚመልስ አምላክ ነውና በጣም አስደስቶኛል። ቴንክ ዩ ቬሪ ማች። ይህንን ለመናገር ነው የገባሁት። እናመሰግናለን። ኦኬ ኦኬ። ዚዙዬ ወይ አመሰግናለሁ በጣም አዎ ቴንክ ዩ። በአካልም አንተን ለማግኘት እያሰብኩኝ ስለሆነ ቀኖቹ ሲቀርቡ ችግር የለም። ቴሌግራም ላይ አወራኛለሁ። እሺ አባቴ፣ በቃ ሌላ ሰው ይግባ ጊዜ ላለመሻማት። እሺ እሺ፣ ቀነኒሳ እናመሰግናለን። ማይክ አለ፣ አወከር አለ። እንቀጥላለን። ዳኒ ላንተም እንሰጣለን። ኃይሉ ንጉስ ላንተም እንሰጣለን። የቀደመ ሰው መቀጠል ትችላላችሁ ነው። እሺ፣ እንዴት ነው? ይሰማል? አለን ያው የኔ ቲዩኤንኤል ከ2 ወር በፊት ነበር የመጣው። ግን ያው ብዙ የግሩፓችን አባላቶች በጣም ተደናግጠው ነበር። ያው ዛሬ ያለው ነገር በጣም ደስ ይላል። በዚህ አጋጣሚ ያው ዚዙን በጣም ማመስገን እፈልጋለሁ። ያው በጣም የሚገርም ሰው ነው። ብዙ ሰው ብሎታል፣ ግን አንኮንዲሽናሊ ሰው ለመርዳት ያው ሰው መሆኑን እያሳየን ያለ ሰው ነው እና በጣም በግሩፕ ውስጥ ማመሰግነዋለሁ። እስኪ አንተም በጣም አመሰግናለሁ። ያው ብዙ ጊዜ ኮሚኒኬት አደርጋቸዋለሁ። ዚዙ በአካል ማግኘት ነበር፣ አሁን ማገኘዋለሁ ብዬ አስባለሁ እና በጣም ደስ የሚል ነገር ነው። ያው አንዳንድ ሰዎች እያየናቸው ነበርና አንዳንዴ ትንሽ ኢሪቴት የሚያደርጉ ነገሮች የሚጽፉ ሰዎች አሉ በማይመለከታቸው ነገር። ግን የሁሉ ሰው ተቋቁሞ የሁሉም ሰው አይዲያ ቶሬት እያረጋችሁ ያው ግሩፑን ሜንቴን ለማድረግ የምጥሩት ሰዎች በጣም እናመሰግናለን። በጣም ደስ ብሎናል። አንድ ነገር መጠየቅ የምፈልገው ነገር ምንድን ነው? ፕሪስክሪኒንግ ለመግባት ነበር እና ዶክመንት እንዴት ነው አሬንጅ የምናደርገው? ማለት ኦሪጂናል ኮፒ እያደረግን ነው ወይስ ኦሪጂናሉ ለብቻ ኮፒው ለብቻ ነው የምናደርገው? እና ዚዙ በጣም አመሰግናለሁ። ያው አገኛለሁ ብዬ ተስፋ አደርጋለሁ። እስኪ አንተን በጣም አመሰግናለሁ እና ደህና ደሩልኝ። ኦኬ ያ አቡኬ ምንም ችግር የለውም፣ እናወራለን በስልክ። ያው የኔም ኬዝ ስለሆንክ ለፕሪስክሪኒንግ ምን ጋር ተገናኝተን ኦርደር ማድረጋችን አይቀርምና ምንም ችግር የለውም። ስለዚህ ደውልልኝ፣ ነገም ቢሆን ደውል። ኦኬ ነገ ነው የምገባውና ምናልባት ውስጥ ላይ እስቲ እጽፍልሃለሁ እስቲ እንዴት ኦርደር እንደማድረግ ምናምን። ያው ለዋና ለኢንተርቪው አገኘሃለሁ፣ ግን አትሊስት ነገ ነው የምገባውና ለፕሪስክሪኒንግ። ኦኬ እሺ፣ ጻፍልኝ መልሳለሁ። እሺ ወንድሜ። እሺ አቡበከር እናመሰግናለን። ዳኒ አለ አስገብተናል። ኃይሉ ሞገስ የተሰጣችሁ እድል መቀጠል ትችላላችሁ። እናንተን ትንሽ ደግሞ እናስተናግድና እጅ አውጥተን እናስገባለን ማለት ነው። ብዙ ሰው ስላለ እድል የተሰጣችሁ መቀጠል ትችላላችሁ። ካልሆነ ቶሎ ስለምንቀጥል ሄሎ ይሰማል? እንዴት ናችሁ? እስኪ ዚዙ እንዴት ናችሁ? አለን። እንዴት ነው? ሁሉ ሰላም? ሁሉ ሰላም አለን። ያው እንግዲህ ስሜታችን መቆጣጠር ትንሽ ብንላል ታውቃለህ። በጣም ስንጨነቅበት የነበረው ነገር በጣም እንኳን ደስ አላችሁ። ሙሉ ቲኤንኤል ሲጠብቅ የነበር እናንተም እንደኛ ተጨንቃችሁ ብዙ ነገር ስታደርጉ ነበርና በእውነት ይሄን ያህል በዚህ ሰዓት ይሄን ያህል ቅንነት በጣም የሚገርም ቅንነት ነው ያላችሁና ያስቀናል። ደግነታችሁ፣ ቅንነታችሁ በጣም የሚያስቀናው እና ኦልሞስት ቴንኪ ለማለት ነው። በቃ በጣም ቴንኪዩ በእውነት
እኛ ኦልሞስት ልክ እንደኔ ሌላውም ይሰማዋል ብዬ አስባለሁ እና ኦልሞስት በቃ የሚያሰጋ ነገር ነበርና ይህም ከተዘለለ ኦልሞስት በቃ ሊያቋርጥ ነው የሚል ሀሳብ ነበርና በቃ እናንተ ከኛ በላይ ተጨንቃችሁ በቃ ይሄ ነገር አይዛችሁ ጸልዩ ምናምን ያላችሁ ስታበረታቱ ነበርና ቴንክ ዩ በጣም በቃ አንዳንድ ጥያቄዎች ይኖራሉ በቀጣይ እየገባ ምናምን እንጠይቃለን። አሁን ግን በቃ ቴንክ ዩ ለማለት ነውና ፈጣሪ ያው ባላችሁ ይጠበቃችሁና ቴንክ ዩ እንላለን። ቴንክ ዩ ለማለት ነው። እሺ እናመሰግናለን ዳኒ በጣም ምንም ችግር የለውም። የዛሬ መድረካችን ያው ደስታችንን የምንገልጽበት ነው። ርዕሱም ራሱ የሚለው የትዌኒል የደስታ ምሽት ፕሮግራም ነውና ለዛ ነው ጥያቄዎቻችሁ እናስተናግዳለን። ቀጣይ ብዙ መድረኮች ስላሉን ዚዝም አለ ጥያቄዎቻችሁን ይመልሳል። እኔም አለው ለእናንተው ለማገዝ ነው የተዘጋጀ ነው። በቀናነት የተዘጋጀ ቆንጆ ጎትም አለ። በሁሉም አቅጣጫ እንደግፋለን። ተያይዘን አብረን እናድርጋለን። ትልቅ ኮሚኒቲ እንመሰርታለን። ዳኒ እሺ እናመሰግናለን። እድሉ የተሰጣችሁ ሌሎች ቤተሰቦቻችን መቀጠል ትችላላችሁ። ዚዝም ሀሳብ ካለ አንተም ያው ቃል ያረክ ትሄዳለህ እንደሚታወቀው። እሺ ቀጥል። ሳሚ እሺ ገብተሃል። አንሚዩት አድርገህ ነበር መቀጠል ትችላለህ አንተም። ኢጂ ሰላም እንዴት ናችሁ? ዚዙ ለእናንተ እንሰጣለን። እሺ እንዴት አመሸው? ሰላም አላ ይሰማል? ይሰማል? አዎ እንዴት ናችሁ አላችሁ? ዚዙዬ ሰላም ነው? ሰላም ሳምሻ እንዴት ነህ? ሁሉ ሰላም? ሁሉ አማን? ሁሉ መልካም? አዎ በጣም እናመሰግናለን። በጣም ተጨንቀን ነበር ሰሞኑን በተለይ በዚህ 2 ወር ውስጥ እኔማ ስራ መስራት ራሱ አልቻልኩም ነበር። ያለው ነገር ምናምን በጣም ከባድ ነው አለ አይደል? 1 አመት ሙሉ የጠበቀው ነገር መጨረሻ ላይ እንዴት ነው ፌል እንዳደረገ ያህል ስሜት ነበር ሲሰማን የነበረውና እናንተም በመሃል እየገባችሁ የምታረጋጉን ነገር ምናምን ሁሉም ነገር በስማ ምን ማለት እንዳለብኝ ብቻ አላቅም። እግዚአብሔር ያክብራችሁ። በጣም እንወዳችኋለን፣ እናመሰግናችኋለን። እስኪ ዚዙዬ በጣም ቴንኪው በጣም በቃ እኔ እንደውም ዚዙን ከአመት በፊት ኦልሞስት 1 አመት ይሆናል በቃ አመት ምናምን አካባቢ ከወጣ በኋላ ከሳምንት በኋላ ነበር ሄጄ ያናገርኩትና ኬዜ ወደ 28000 አካባቢ ነበርና ያው የዛኑ ጊዜ ነው እንደውም ትራንስፈር ካላረኩ ምናምን ብዬ በመጀመሪያ ወዲያው ትራንስፈር አድርግቼ ምናምን አሁን ነው ከ2 ወር በፊት ምናምን ነበር ያስተካከልኩት እና ያን ሁላ ነገር አልፈን እንደዚህ መድረሳችን እግዚአብሔር ይመስገን። እናንተንም በጣም እናመሰግናችኋለን። ያው እንግዲህ ቱቱዋንጂ ውስጥም ያላችሁ ልጆች እናንተም እንዲሳካላችሁ ያው ያለውን ጭንቀት ምን ያህል ከባድ እንደሆነ እናውቃለን። እናንተም እንዲሳካላችሁ እንጸልያለን። ዚዙዬ እስኪ በጣም በቃ በጣም ነው የምናመሰግናችሁ። በጣም እናመሰግናለን። ይሄን ለማለት ነው። እናመሰግናለን ሳምሻ። እሺ ሳሚ እናመሰግናለን። አሁንም ደግሞ ሰብሰብ አድርገን እድል ሰጥተን እንቀጥላለን ማለት ነው። እሺ ሶፊ አይ ሚስ ዩ የሚል አካውንት ላንተም ሰጥተናል። ቲጂ ላንቺም ሰጥተናል። ወደ መጀመሪያ አካባቢ አሰፋ ንጉስ ከቅድም ጀምሮም ስታወጣ ነበር ላንተም ሰጥተናል። ሶሎቲ እሺ ሰብሰብ አድርገን እንደዚህ እንስትና የቀደማችሁ ሐሳባችሁን ስጡ። አንሚት እያደረጋችሁ መቀጠል ትችላላችሁ። እሺ አመሰግናለሁ። በመጀመሪያ ሁላችሁ እንኳን ደስ አላችሁ። እንደኔ በተስፋና እግዚአብሔርን ጸሎት እያደረግን ልትጠብቁ የነበረ ከሁሉም ከእግዚአብሔር በመቀጠል ግን እስኪ ይህን ግሩፕ ያተባበሩት የግሩፓችን አባላት በሙሉ በጣም አመሰግናለሁ ማለት እችላለሁ ማለት ነው። ምክንያቱም በዚህ ሰዓት እንደዚህ አይነት መልካም ሐሳብን አስባችሁ የሁላ ሰው ሰብስባችሁ ጊዜ ሳትወስዱ ሳይጨንቃችሁ ሳትረበሹ ሳትደክሙ ያላችሁን ኢንፎርሜሽን እንዳለ ሰብስባችሁ ስለምትሰጡንም እናመሰግናለን። ህይወቴ ምናልባት ጥቂት የተደሰትኩባቸው ቀናቶች ሊኖሩ ይችላሉ። እንደዛሬው ግን ተደስቻለሁ። ምክንያቱም በጣም በቃ የባለፈው ወር ትዌኒል መዘግየትና ትናንትናም ኤፕሪል 15ን ሲዘል በቃ ከዚህ በኋላ ፌል እንዳደረገ ምንም አይነት ነገር ሊላክ እንደማይችል አይነት ስሜት ውስጥ ነበር። ዚዙንም በውስጥ እያወራሁት ነበረ ምናምን ነገር እና ሁላችንም ደስ ብሎናል። ሁላችሁም እንኳን ደስ አላችሁ ማለት ፈልጋለሁ።
ምናልባት ዛሬ መጠየቅ ላይቻል ይችላል ለመጀመሪያ ጊዜ ስለገባው ነው። ግን ደግሞ ትንሽ ወደፊትም የነበሩ ኢንፎርሜሽን ናቸው ብዬ ስለማስብ ፕሪስክሪኒንግ መቼ መግባት እንደሚቻል ከዛ በፊት ማሟላት ያለብን ነገሮችን እንደ አዲስ አፕዴት ብታደርጉን ደስ ይለናል ብዬ አስባለሁ። በተጨማሪ ደግሞ ሜዲካል ከኢንተርቪው በፊት ከስንት ጊዜ በፊት መስጠት እንዳለብን ምናምን አይነት ኢንፎርሜሽን ጠቅላላ አድርጋችሁ እንደ አዲስ አፕዴት ታደርጉናለሁ። አመሰግናለሁ። እግዚአብሔር ያክብርልኝ ሁላችሁንም፣ ዚዙንም፣ እስክንድርም ሌሎቻችሁም የግሩፕ አባላቶችን በሙሉ እግዚአብሔር ያክብርልን። አመሰግናለሁ። እሺ እናመሰግናለን ሶሎ። በጣም አሁን ያነሳቸው ጥያቄዎች ዲቪ ኢንፎ ቦት የ2025 ቦት የተዘጋጀ አለ። በጣም አብዛኞቹ መረጃዎች እዛ ላይ ተካተዋል። ምናልባት እሱ የሌላችሁ ቤተሰቦች ካላችሁ እዚህ ላይም ያው አሁን ከስር ግሩፕ ላይ ፖስት አደርግላችኋለሁ ሊንኩን፣ በሱ መግባት ትችላላችሁ። ምንም የሚያስከፍላችሁ ነገር የለም። የምትፈልጉት መረጃ በሙሉ እሱ ላይ የተሟላ ነው። ይሄው ልክላችኋለሁ። እሱን ተጠቅማችሁ አስፈላጊ መረጃዎችን ማግኘት ትችላላችሁ። እንቀጥላለን። ሶሎ እናመሰግናለን። አሁን ድል የሰጣችሁ አሰፋ አንሙት አርጋል መቀጠል ትችላለህ። እሺ ሶፊ ላንተም ድል እሰጣለሁ። በያ የሚል አካውንትም አለ ላንተም እሰጣለሁኝ። ስለዚህ የቀደማችሁ ሰዎች ቀጥሉና ሀሳባችሁን ስጡ፣ ደስታችሁን እንጋራለን። ኦኬ ሰላም፣ እንዴት አመሻችሁ? አለን። እንዴት አመሸሽ? ሰላም ነው? አልሐምዱሊላህ እኔ ደህና ነኝ። እኔ ዛሬ በጣም ደስ ብሎኛል። ማለት ያው የእናንተን ደስታም ሳይ በጣም ደስ ብሎኛል። እኔ አሜሪካ ከገባሁ ቆየሁ፣ 1 ወር ምናምን አልፎኛል። ግን በቃ ማለት ግሩፕ ራሱ ብዙም ጆይን እያደረኩ አልነበረም። ማለት በቃ ጭንቀት ነበር፣ የሁሉም ሰው ምናምን ሳይ በጣም እረበሽ ነበር። ምን አለ ቢመጣ ምናምን እያልኩ ነበርና ብቻ ደስ ብሎኛል ዛሬ አልሐምዱሊላህ። እንኳን ደስ አላችሁ ለማለት ነው። በቃ ሌላ ምንም ነገር አይኖረኝም እና እናንተን ደግሞ ለማመስገን ያው ቃል ለሚኖረው ደግሞ ዚዙ እስኪና ሌሎች ሜምበሮች በቃ የሁላችሁም ደስታ ያሳየን ለማለት ነው። ደስ ብሎኛል። ሰላማችሁ ይብዛልኝ። ልክ ቻው ነው። አመሰግናለሁ። እሺ ሶፊ በጣም እናመሰግናለን። ያው እንግዲህ እንደምታዩት ነው ቪዛ ያገኙ ቤተሰቦችም በኢሜል ከዚህ በፊት የመጣላቸው ቤተሰቦችም ደስታቸውን እየገለጹ ነው። ምክንያቱም ስለሚያውቁት ነው፣ ስሜቱን እናውቃለን። ያለ ከዚህ በፊትም የምናውቀው ነገር ስለሆነ ነው። ስለዚህ እንኳን ደስ ያላችሁ እያልን እንቀጥላለን። አሰፋ አንሚት አርጋል መቀጠል ከቻልክ አንተ መቀጠል ትችላለህ። ጀብሪል የሚል አለ፣ ላንተም እሰጣለሁ። ዳኒ የሚል አለ፣ ላንተም እሰጣለሁ። በየተራ እንግዲህ ቀጥሉ። ቲንክ እስኪ እንዴት ዋላችሁ? ብዙ ፋሚሊ እንዴት ናችሁ? የልዩ እንኳን ደስ አላችሁ ለማለት እፈልጋለሁ መጀመሪያ። እሺ ትንሽ አሰፋ ድምፅህን ትንሽ ጨመር አድርግልህና በቃ መቀጠል ትችላለህ። እሺ እስኪ ቴንኪው። እስኪ ዚዙ እንኳን የልጆቻችሁን ውጤት አያችሁ። የመጀመሪያ ውጤት ነው። ቀጣዩም ያው በእንተ ብርታት የሚያምራ ተስፋ እናደርጋለን። ይህ ግሩፕ በዚህ የሚያበቃ አይደለም። እስከ ቀጣይ የሆነ ውጤት ባየንበት የምናቋርጥበት ግሩፕ ሳይሆን ቀጣይ ማህበርን የምትሰራበት ሁላችንም ያለን ተሰጡ። አሰፋ ትንሽ ድምፅን የምትችል ከሆነ ወይ ወደ ማይኩ ጠጋ አድርገው፣ ምናልባት ሄድፎኖች ምናምን አድርገህ ከሆነ ደግሞ ብሉቱዝ ማገናኘት ከሆነ እሱን ዲስኮኔክት አድርግ። አላገናኘው። አሁን ቆንጆን ቀጥል። ኦኬ ቴንክ ዩ። እንኳን የልጆቻችን ውጤት አያችሁ ብዬ ነው የጀመርኩት እና ይሄ ግሩፕ በዚህ የሚያበቃ ሲሆን ለቀጣይም አብረን የምንቀጥልበት አሜሪካም ሄደውም እዚህ አጋጣሚ ያልተሳካለትም የተሳካለትም ቢኖሩበት አብረን ተሳስበን የሚኖሩበት እንዲሆን ነው የሚመኘው። እዚህ ከበፊት ጀምሮ ብዙ ነገር ስታግዘን ቆይተሃል። እስኪ ከመተዋወቃችን በፊትም በኋላም የእናንተ ጭንቀት በጣም አብዝተነው ነበር።
ግሩፕ ላይ ያለውን መንፈስም ለማረጋጋት ስታደርጉት የነበረው ጥረት ምን ያህል እንደደከማችሁ የሚያሳይ ነው። እኔ እንኳን እስኪ ዛሬ የለምና እኔ ልግባ ብዬ ስሞክረው ራሱ ከአቅሜ በላይ ነበር የሆነብኝ እና ምን ያህል እየሰራችሁ እንደሆነ ያየሁት በዚህ ትዌንጌል ነው። መጥቶልኛል ያው በባለቤቴ ነበር። ቴንኪው ያው በእናንተ ተስፋ እስካሁን ቆይተናል። ከዚህ ባለውም ያው ፈጣሪ እንግዲህ ደስታዬን ለመግለጽ ነው። እዚህ ግሩፕ ሁሉ መጣለትም ሃይ ኬዝ የሚባለው እንደሌለ የሆነ ነው አሁን ስናየው እና ከዚህ ከበፊት ጀምሮ ኬዚ ላይ ደርስ ይችላል ብዬ ነበር የማስበው። ለመጀመሪያ ገና ዲቪ ሲደርሰን ጀምሮ 29 ነበርና አምና ያቋረጠበትን ኬዝ ከመጀመሪያ ጀምሮ ከታተል ነበር። የ2024ቱ በያክቲቭ ታረግ ትንሽ ባወቅኳት በሷት ቼክ አድርግ ነበር እና እዛ የነበረው ሁኔታ ሳይናዱ ለራሴ ሰስፔንስ ያደርገኝ ነበር እና ይደርሰኛል የሚል መጀመሪያ አካባቢ ብዙም ተስፋ አልነበረም እና ዚዙ ሙሉ ተስፋ ሲሰጥ ነበር። ተስፈኛ የሆነ ስም ራሱ ነበረ እና ያው እዚህ ደርሰናል። ኬዝ ላለው ተስፋ ያለው ቀጥሉበት ማለት ፈልጋለሁ። ጥረታችሁንም ማመስገን ፈልጋለሁ። ምን ያህል እየደከማችሁ እንደሆነ አይቼዋለሁ። ትዌንጌል ምክንያት ከምንም በላይ በዚህ ትዌንጌል ነው ምን ያህል እየደከማችሁ እንደሆነ ማየት የተገነዘቡ የሆነ ሰው ይመጣል ብዬ ራሱ ተስፋ አልነበረኝም። የጁን ሞስት ቃሪ ሜቢ ጁላይ ምን ይወጣን ይሆን እኛ 29 ምናምን አካባቢ 30 ምናምን ያሉት በተለይ እነ መላኩ የሚባሉ ሁለት ጊዜ የደረሰው ልጅ አለ። እሱን ሳይ በጣም እንትን ያለው እኔ ስለምጅዋለሁ ምናምን ሲል በጣም ሆዲንጋ ነበር። እሱ 36 አካባቢ ነበር እና እንኳን ደስ አለ ልለው እፈልጋለሁ። እሱ ነው የሚጠራ ወር እርግጠኛ እየሆነ ሆነናል ማለት ይቻላል እና በግሩፕም ያለው መንፈስ ዛሬ ተሳክቶላቸው ያየናቸው በኋላ አስፌ ብዙ ያንተ አይሰማም እንደው ሀሳብ እንድትጠቀልል በሚል ነው እንጂ እንትን ያልነው በመሀል ይጠፋል ይቋረጣል። ኔትወርኩ አስቸጋሪ ይመስለኛል። እንደገና ድምፅህን ብዙ አይሰማም። በመካከል ነው ሀሳቡ እንትን የሚለው። ኦኬ እዚህ በቃ ኦኬ የሌሎችም ታይም አልሻማ ሳስፔንሱ ነው ሁሉም እና በጣም አመሰግናለሁ ሁሉንም የግሩፕም ዚዙ እስኪ ለምታደርገው ጥረት እኔ ዛሬ የተሰጠኝን ኢንፎርሜሽን ለኔ የማይጠቅም ካልሆነ አልይዘውም። ብዙ ጊዜ እንደዚህ አይነት ባህሪ ያለን አንተ ግን ይህን ሁሉ ተጨንቀ ቦቱም ሰርተ እንደዚህ ስላደረከን ኪም በጣም ቴንኪው ዚዙ በጣም ቴንኪው በጣም እናመሰግናለን። እንኳን ደስ አላችሁ። የልጆቻችሁ ደስታ የእናንተ ደስታ ነው። እንኳን ደስ አላችሁ። ይሄ አጠቃልያለሁ። ቴንኪው ኦኬ እናመሰግናለን አስፊቲ። በተቻለ መጠን ኔትወርካችሁ አሪፍ ካልሆነና የማይሰማ ከሆነ እንትን ለማለት እንገደዳለን ማለት ሀሳብ ለመስጠት አይሰማም ወይ አስተካክላችሁ ነው ወይም ደግሞ ሌሎቹ እንዲናገሩ በሚል ወይ ደግሞ እንድታሳጥሩ እናደርጋለን ማለት ነው። ያው ዝም ሲል የደስታው ቴምፖ እንዳይቀንስ ስለዚህ ሌሎቹ መቀጠል ይችላል። እስኪ ያስገባችሁ ሚዩት አንሚዩት እያደረጋችሁ መቀጠል ትችላላችሁ። ለት ነው። እሺ እዚህ ምናልባት እሺ አዎ ይሰማል። መቀጠል ትችላለህ። እንዴት ናችሁ? ሰላም ናችሁ? እስኪ አለን ቤት ነህ? በሃይም ይዞ ሰላም ነው። እንኳን ያቀኛል። ሰላም ወይ ሰላም ለና ሁሉ ሰላም ነው አለን። እንደዚህ ብዙም ረት እንኳን የለኝም እንደዚህ ፐብሊክ ላይ መውጣት፣ ግን ዛሬ ደስ ይል ለደረሰላት እንኳን ደስ አላችሁ በማለት ነው። በጣም ሁላችሁም ቀኑና አንተኑ አወጣጡ ደስ ይላል። እንደውም ግሩፕ ላይ ለቅቄ ነበር የዚዙ አህማ እርጥብ ነው ሁሌ እንደዚህ አውራ በቃ ደስ ኑራ አውራ ለማለት ነው። በጣም ደስ የሚል መንፈስ ነው ያለው ይሄ ግሩፕ ሳስበው ብዙ እንደውም መስት ተሰጠኛል ከሌሎቹ በጣም የተሻለ በጣም እድለኛ ግሩፕ ነው። ብዙ ነገሮች እስከዛሬ ያላየን ተብ እየተሰበረ ነው ምናምን ስንት ነገር ያሰል ልጆች የውቁጭ ብለን መጠበቅ ጀምረናል። የሀገራችን ላይ እንጠራለን ብለን የሊኬን ነምበር ያቋል ዲዙ በርግጥ አይኬድ ነምበር ነው። ተስፋ አለን ሁላችንም እና ደስ የሚል ነገር ነው። እግዚአብሔር ያው ሰፊውን ጊዜ ያምጣል። በጣም ደስ ብሎኝ ነው ለማለት ነው ባጭሩ። እናመሰግናለን።
እናመሰግናለን ባሂ። ያው እሷ ሀኪዝ ነበርና ግን ያው ቀጣይ ወር ውስጥ ከሚጠሩት ነው ብዬ ተስፋ አደርጋለሁ። ያው ቆንጆ እድል በተስፋ እንዳለ አውታንቲኬት ሁላ አድርጌ ጨርሻለሁ። ተስፋዬ ሞልቶ ማለት በቃ ስለዚህ ቪዛው ነው የሚቀረው፣ እሱን እናገኛለን ቀጣዩ ሽርት ቤቢ ጋር አፈ ማመሰግነው። እስኪ በጣም ቴንኪው አባቴ ለምኑልኝ። እሺ እናመሰግናለን በጣም ዚዙን ይዞ ወደ ቪዛ ጉዞ ነው። እሺ እናመሰግናለን። እንቀጥላለን። አሁንም አባይነህ አለም የሚል አለ ላንተም ሰጥተናል። ዳኒ አንሚዩት አድርጋል፣ አንተ መቀጠል ትችላለህ። ሳሚ ገዙ የሚል አለ። ዳኒ አለህ ካለ አንተ ቀጥል። አለው እንዴት ናችሁ? ዚዙ እስኪ ሰላም ናችሁ? ሰላም ነን፣ ደህና ነን። ድምጻችሁን በተቻለ መጠን ከፍ አድርጉልን። እሺ አሁን ይሰማል? ይሰማል። እስቲ አሁን እሺ እኔ በመጀመሪያ አቶ ኔል የመጣላችሁ በሙሉ እንግዲህ እንኳን ደስ አላችሁ ለማለት ፈልጋለሁ። እና ያው ማለት ቴኔል የመጣላችሁ ብቻ ሳይሆኑ እኛም በእርግጥ ሀይኪዝ ነበር ያለኑ በጣም ደስተኛ መሆን ይገባናል። ያው ተስፋው ለኛም ስለሆነና እኔ ከዛ ውጭ ሌላ ማስተላለፍ የምፈልገው ማለት ያው ለግሩፕ ሜምበሮች ነው። እና በቃ የሆነ ነገር ሲመጣ መረበሻችሁ ምናምን አናስብና አድርገው ጥሩ ነው። ያው እንግዲህ አሁን የአትላንትናና ከትላንት ወዲያ ነበር ያው ሁላ መሰዳደብ ምናምን በለው ያው መሰዳደብ ነው የሚባለው መወቃቀስ ምናምን በቃ ሁሉም የሚያወራው ነገር በቃ የውስጡን የተሰማውን ነው። ሰው እርግጥ ግን ከጭንቀት የተነሳ ነው እሱ ይገባኛል። ግን ያ እንትን በአሁኑ በዚህ ቅጽበት ተመልሶ ወደ ደስታ ተቀይሯልና አንዳንዴ ውስጣችን የሆነ ነገር ሲሰማው በቃ የሆነ ሰውን ከመረበሽ ይዘኑ ቁጭ ብለን ብንታገስ ፈጣሪን ተማምነን ቁጭ ብንል ጥሩ ነው ብዬ አስባለሁና ሌላ ደግሞ ቅድም ዚዙ አሁንም እያላችሁት ነበር የቴሌግራም ላይ ያለ የሀክ ምናምን መደረግ ጉዳይና ከትላንት ወዲያ ምናምን ፖስት አድርጌው ነበር እኔም እዚህ ግሩፕ ላይ በቪዲዮም እና እኔ ከቅርብ ከጓደኛዬ እንትን የተባለ ነው ጓደኛዬ እንደዚህ ተደርጎ ነውና ስቲል የሱን ሀክ ካደረጉት በኋላ እሱን ተጠቅመው ነው አብዛኞቹን ሰዎች እንደዛ የሚያደርጉትና እናንተ ስታውቁት መረጃውን ለሌሎችም ሼር እያደረጋችሁ እሱን ብትተባበሯቸው ጥሩ ነው ብዬ አስባለሁ። እና በቃ እኔ ደስታዬን ለመግለጽ ብቻ ነው የገባሁት። እንግዲህ ሁላችንም እንኳን ደስ አለን። እናንተንም በጣም አመሰግናለሁ። ዚዙም እስኬም ይሁን። ኦኬ እናመሰግናለን። እሺ ዳኒ እናመሰግናለን። የናልኪ አይ ቲንክ ኳስም አላቸው ብዙ የአርሰናል ደጋፊ ያለ ያስባሉ ኢትዮጵያ ውስጥ ደስታቸው እንዳይደፈርስባቸው ተሸንፎ ደግሞ እሱም አሸንፎ ደስታቸው ሙሉ እንዲሆን ጸልይላቸዋል። ለአርሰናል ደጋፊዎች ትንሽ አንድ 10 ደቂቃ እንቆይና እንጨርሳለን። እሺ ዚዚ የኳስ ያለባችሁ ቤተሰቦች እንግዲህ ዛሬ ድሉ ከቀናችሁ ድርብ ደስታ ነው የሚሆንላችሁ። እሺ እርጉት የሚል አለ ላንቺም ሰጥተናል። ቶሎ ቶሎ ግቡና ሀሳባችሁን ስጡን። አለምነሽ የሚል አለ ሰጥተናል። ላንቺም ቲጂ ሀሳብ መስጠት ከፈለግሽ መቀጠል ትችላለሽ። ቲጂ አንሚዩት አንሚዩት ያደረጋችሁ ሰዎች ሀሳብ ስጡ። ካልሰጣችሁ ደግሞ ሚዩት አድርጉት። እርግጠኛ ካልሆናችሁ ደግሞ እጅ አታውጡ። እሺ ሰላም ነው አጅቱ። እንዴት አመሻችሁ? እስኪ አለን። እንዴት ነሽ? ይሁ ደህና ናችሁ? ሁሉ ሰላም እግዚአብሔር ይመስገን። ዛሬ በጣም ደስ ብሎናል። ብዙ ቴኔ ለመታል እግዚአብሔር ይመስገን። ትላንትና በዚህ ሳምንት በጣም ተጨንቀን ነበር። እግዚአብሔር ይመስገን ብዙ ቴኔ ለመታል ግን ከ34 ምናምን ማለት እስከ 33 መሰለኝ የመጣው እስከ 33,100 ምናምን አይቻለሁ መጥቶልኛል ምናምን የሚል ከ33 በላይ ላሉት እንዴት ነው? ተስፋ አለው ይመጣል ቀጣይ ወር ወይንስ አሁንም? ሌላው ደግሞ እንዳልደራርብብህና ጥያቄ አሁን የሚመጣው 26 ይመጣል ማለት ግንቦት ላይ ይጀመራልና ስለሚለቀቅ ወደዛ የማዘንበል ነገር ስላለ እንዴት ነው እኛ ላይ ተጽዕኖ ይፈጥራል ማለት አሁን ቶሎ በመምጣቱ ቴኔል ባለመላኩ ያ ችግር ሊፈጥር ይችላል። ኦኬ እሺ እናመሰግናለን። አጂቱ በጣም አጭር ነው መመለስ
ያው አንቺ ቀጣይ ይላክልሻል ቀጣይ ወር ብዬ አስባለሁ። አይ ቲንክ 34 ነች። ስለዚህ ቀጣይ ጠብቂ ይላካል 100% መግባት ሸቅ እኔስ ለቀጣይ 2026 ለ2025 ምን አይነት ተጽዕኖ አለው ለሚለው እናንተ ሜይ ላይ ነው አይደል ውጤት ያያችሁት? ሜይ ላይ ኢንተርቪው አልገባችሁም። ጁን፣ ጁላይ፣ ኦገስትም ኢንተርቪው አልገባችሁም። ሴፕቴምበርም አልገባችሁም። ኦክቶበር ነው አይደል ኢንተርቪው የገባችሁት። 4 ወር 5 ወር ዴስ ከሞላችሁ በኋላ ራሱ ብዙ ክፍተት ነበር በመካከል አይደል። ስለዚህ አሁንም ዲቪ 26 የሚደርሳቸው ሰዎች ዴስ እየሞሉ 4 ወር 5 ወር ነው የሚቆዩት። እሱ ማለት እናንተ ኢንተርቪው እስከምትጨርሱ ድረስ ዲቪ 26ቶች ከኤምባሲ ጋር ምንም አይነት ግንኙነት የላቸው። ጉዳያቸው የሚያዘው በኬሲሲ ነው። ያ ማለት ዴሳቸውን እየሞሉ ይቆያሉ ማለት ነው። ስለዚህ ምንም አይነት መደራረብ አይፈጠርም። ልክ እናንተ እንደጨረሳችሁ ነው እነሱ ወደ ኢንተርቪው መግባት የሚጀምሩ። ስለዚህ አይገናኝም ማለት ነው። ችግር የለም። እሺ ዚዙ በጣም አመሰግናለሁ። እስቄ በጣም ነው የምንወዳችሁ። ቴንኪዩ በጣም መልካም ምሽት። በጣም ደስ ብሎናል። ሰላም አደራ እሰማለሁኝ። ዚዙ እስኪ እንዴት አመሻችሁ? ሰላም ነው አለን ይመስገን ሰላም። ስምህ ማን ነው የሚለው? ስሜ ትሩጀንት ነው የሚለው እንትኑ ግን ማን ነው? እሺ ትርጉት እያልኩ እያነበብኩ ነበር። ኦኬ እሺ። እዚህ አንድ ነገር የምነግርህ መጀመሪያ ላይ አካባቢ እዚህ ግሩፕ ከመግባቴ በፊት አውሩኝ ምናምን ብሎ የሆነ ቴክስት ነገር ልኮ ነበርና በዛ ምንድነው ይሄ ሰውዬ የሚለው መረጃ ለመስጠት ምናምን ብዬ እንትን አውርተን ነበር። ምናልባት ትዝ ካለ እዚህ ብዙ ሰው ነው የሚለው አላስታውስም። ሁሉም ሰው መጀመሪያ እንደሰደበኝ ነው እና ከነዛ መሀል ነበርኩኝ። መጀመሪያ በጣም ይቅርታ አምሶሪ ማለት ፈልጋለሁ። ሁሌ ልልፍ ፈልግና አክቲቭ አይደለም እዚህ ግሩፕ ላይና አምሶሪ በጣም ማለት ምንም ችግር የለውም። በተለይ መጀመሪያ አካባቢ ሰዎች ማን ስለሆነ ነው እሱ የሚጠይቀኝ እንደዚህ መረጃ የሚጠይቀኝ እንትን የሚለኝ ምናምን ይላሉ። ግን ይገባኛል፣ እረዳቸዋለሁ። ኢቭን የሚሳደቡ እንኳን ቢኖሩ ነገ ተመልሰው እንደሚመጡ ስለማውቅ ብዙም አልጫናቸውም ማለት ነው። ያው እንደዚህ ቤተሰብ መሆናችን ስለማይቀር ሲቀጥል አይፈረድባችሁም። ስለማታውቁኝ ብዙም የሚያጭበረብሩም ሰዎች ስላሉ ትክክል ናችሁ። በዛ ልክ መጠንቀቃችሁ። ኦኬ። እና ስቀጥል ደግሞ የምር በጣም ነው ደስ ያለኝ ማለት አላቅም ብቻ ዲቪው ሲደርሰኝ ራሱ በምን አይነት ሁኔታ እንደደረሰኝ ምን አይነት ሲቹዌሽን ውስጥ እንዳለው ምናምን ምናልባት ለምስክርነት ገና ልሆን እችላለሁ፣ ግን ጠቅልል አድርጌ የሆነ ሰዓት ባወራው ይሻለኛል። በጣም ሲወራም በጣም የሚደብር ነገር ላይ ነበርኩ እና ይሄ ነገር ሲመጣ እና ግን በጣም ደስ ብሎኛል። አሁን የኔ 34/8 አካባቢ ነው ኬዝ ነምበሬ አልተላከልኝም፣ ግን በጣም ነው ደስ ያለኝ ስለነሱ። የምር እግዚአብሔር ይመስገን በጣም ደስ ብሎኛል። ትሚል ተላከላችሁ፣ እንኳን ደስ አላችሁ። እና ደግሞ ያልተላከላችሁ ጓደኞቼ 34 35 33ም ያልተላከላችሁ ጓደኞቼ በትዕግስት ጠብቁ፣ እንደሚላክ ሙሉ ተስፋ አለን ለማለት ነው። ከኔ በፊት ያወራችሁ ልጅ ጥያቄን ጠየቀችብኝና አጋጣሚ ጥያቄ የለኝም። በጣም ነው የማመሰግነው። ሁላችሁም ተባረኩ ለማለት ፈልጋለሁ። አመሰግናለሁ። እሺ ትሩጀንት እናመሰግናለን በጣም። ያው የጥያቄ መድረኮች በቀጣይም ስለሚኖሩ ምንም ችግር የለም። ጥያቄዎቻችሁን እናስተናግዳለን አለን፣ አብረናችሁ ነን። እሺ እንቀጥላለን። አሁንም ትንሽ ሰዎችን ጨምር። አባይነህ የሚል አለ፣ ላንተም ሰጥቻለሁ። እንግዲህ እዚህ ዝም እንዳለው ቶሎ ኳስ ያለባችሁ ሰዎችም እንድትሄዱ አንዋር የሚልም አለ፣ ላንተም ሰጥተናል። ማይክ ቅድም ሀሳብ ሰጥተሃል። አዲስ ሀሳብ ካለ ላንተም እንሰጣለን። ሁላችሁንም ኦልሞስት ጨራርሰናል ማለት ይችላል። ስለዚህ እሺ መቀጠል ትችላለህ። ሱሃሊ አንተም አለ፣ ስላንተም እንስትና ሀሳባችሁን እንስማ። አባይነህ አለ ወይስ? ሰላም ለምኑ አይሰማም? ተም እግዚአብሔር ይመስገን። ሰላም ክብር ለፈጣሪ። ያው ኢሜል መጥቶልኛል። ይህን ግሩፕ በጣም ከኢሜል ይልቅ አብዛኛው በቃ ትኩረት የምሰጠው ይህንን ነው። ዛሬ ለምሳሌ ስራ ቆይቼ መጣሁ። አብዛኛውን በቃ ቅድሚያ ያየሁት ነው ኢሜል ሳይሆን ግሩፕ ነው። ለዚህ ግሩፕ በጣም ትልቅ ሪስፔክት አለ።
እና ይሄ ግሩፕ አጋጣሚ አሁን ከዚዙ ጋር የዛሬ እሺ አባይደ ተቋርጧል። ያው ሳይ ላይ ነበረ ከዚህ ግሩፕ ጋር ያደረገኝ ያው ሰሪው ኢንተርቪው ከኔ በዛው ነው። ሄሎ ተቋርጠህ ነበር አባይነህ። እሺ ቀጥለው። ፈጣሪ ያክብርልኝ ምናምን ማለት እዚህ ዙሪያ ለሰው መልካም ያደረገ ለራሱ ነው። መልካምነት ለራሱ ነው፣ ግን መልካምነት ከራስም በላይ ነው። ያዩ ከዚህ ዙ ላይ በርታልኝ ወንድሜ። ጨርሻለሁ። እሺ አባይነህ እናመሰግናለን። ሌሎችም እድሉ የተሰጣችሁ እናንተ የምትሉትን ሀሳብ እንስማና ሶሃሊ ማይክ የሚሉ አካውንቶች የገቡት ይጨርሱና እንጨርሳለን። እስኪ ሁለቱም ሄሎ ሷሊ ነኝ ከጎንደር። በጣም በጣም ደስ የሚል ነገር ነው የገጠመን ነገር በጣም ደስ ይላል። በቅድሚያ ለሁላችሁም እንኳን ደስ አላችሁ። ከዚህ ባሻገር ግን የምለው ነገር የመጀመሪያው የምጠይቀው ምናልባት ዘግይቼ ስለገባው ብዙም ከዚህ ውጭ እስክሽንም አሁን ከሰሞኑ ባለኝ ቴሌግራም ላይ ባለኝ ትኩረት ነው ያወቅኩ። 2025 ዊነር ነህ አይደል አንተ እስክንድር? አዎ። እና ያው ባንተ ጀምራለሁ። አንተን ፈጣሪ ዛሬም ነገም ከነገ ወዲያ ቪዛም ተሳክቶ ከምትፈልገው ዓላማ ደርሰህ ሁሌም ለውጤት እንድትበቃና ለሀገር ለወገን እንድትበቃ የሁሌም ጸሎቴ ነው። በሄድክበት ሊቅናህ ነው። በጣም ቀና ነገር ስላለ ይሄን ነው ላንተ ምለው። ሁሉ ነገር ፈጣሪ ካንተ ጋር ሆኖ ያግዝህ፣ ሁሉም ነገር ይመቻችልህ ነው ላንተ ምለው። ለዚዙ ደግሞ ማለት የምፈልገው ነገር ምንድነው? ፈጣሪ ካንተ ጋር ይሁን። ከዚህ ባሻገር ሁሉም ከሰሞኑ የነበረውን ጭንቀት ሲጋራ የነበረው ግሩፕን በሙሉ ግን በዚህ አጋጣሚ መልእክት ማስተላለፍ እፈልጋለሁ ከፈቀዳችሁልኝ ማለት ነው። ዚዝ በጣም አሳጥተዋለች፣ ችግር የለውም። ያው እኔ ምንድነው ማለት የምፈልገው ነገር ሁሉም ሰው ሲጨነቅ ሰንብቷል። ስለዚህ ምን ይፈልጋል የሰው ልጅ? ደስታ የሚገለጸው አንድ ሰው ሰውን ሲያስደስት ተመርቋል ነው፣ ሰውን ሲያስከፋ ተረግሟል ነው። እንግዲህ በእኛ በባህላችንም በአባባሉም ማለት ነው። ስለዚህ እኔ አሁን ማለት የምፈልገው ምንድነው ለግሩፑ ምን አለበት አሁን እንደዚህ ስንጨነቅ ቆይተናል። ይህን ጭቀን ቱኤንኤል ቢመጣላቸው ተብሎ ሰው አሁን 10,000 ብር 20,000 ብር ብትከፍል ተብሎ ቢባል ከዛ በላይ አውጥቶ ይከፍላል። እና ምናልባት ይህን ግሩፕ ለመሰረቱልን ሰዎች ነገ ከነገ ወዲያ እህት ወንድሞቻችን ደካማ እንደገና ከኢንፎርሜሽን ውጭ የሆኑ ሰዎች እንዲረዱልን ባፋችን ብቻ ሳይሆን በምንችለው ነገር ቴንኪው መባባል ብንችል፣ ምናልባት በዚህ አጋጣሚ እስክሽ ዚዙ ማድረግ ባይችል እስክሽ የዚዙን አካውንት ብትሰጠንና እንደው ቴንኪው ብንለው በቃ ብናበረታታው። ምክንያቱም እኛን ለመርዳት ቤት ተከራይቶ ነው ድርጅቶችን ተከራይቶ ነው እንትን እያለ ያለውና በዛ ልክ ሁሉም በአፉ ነው ሁሌም ቴንኪው እያለው የሚሄድ ይሄን ልጅ ወንድማችን ከልቡ እንዲረዳን ስራውንም ፈቶ እየተንቀሳቀሰ ስላለ ምናልባት ቴንኪው የምንልበት አካውንት ብትሰጠንና ሁሉም በዚህ ልክ የተደሰተው ሰው እንዳቅሙ ቴንኪው ቢለው የሚለውን ሀሳብ ለማቅረብ ነው። አመሰግናለሁ። ጨርሻለሁ። በጣም ደስ ብሎኛል። ቱኤንኤል ለምትጠብቁትን ፈጣሪ ያሳካላችሁ። 2025 ሁሉም ዊነር አንድም ሰው ማይቀር ያድርገው ነው ጸሎቴ። ለሁሉም ሰው ስንጸልይ ለኛ ይመጣልና ሁሉም ሰው ማይቀር ያድርገው። ከሚፈልገው ስኬት ያደርሰው ለማለት ደስተኛ ስለሆንኩኝ ለማቅረብ ነው የገባሁት። አመሰግናለሁ። ጨርሻለሁ። ኦኬ እኔ ስለመለከት ላውራ ይመስለኛል። በጣም የምናመሰግነው ወንድማችን፣ በጣም ደስ የሚለው ብዙ ጊዜ እንደዚህ አይነት ሀሳብ ስታነሱ የማየው ከምንድን ነው በቃ የእናንተን ፖዚቲቭ ኢነርጂን ነው የማየውና ሁሉም ነገር መመስገን፣ ሁሉም ነገር የእጁን ማግኘት ምናምን ከሚል ፖዚቲቭ የሆነ አመለካከት የሚነሳ ነውና ሁላችሁንም በጣም ነው የማመሰግነው። ምናልባት ዘግይተህ ገብተህ ካልሆነ ከግሩፕ የዛሬ አይ ቲንክ 5 ወር ወይ 4 ወር አካባቢ እንደዚህ አይነት እንትን ተጀምሮ ነበር።
የማዋጣት የምናምን እንደዚህ ነገሮች። ነገር ግን አንዱ ያደረግነው ገንዘብ ጥሩ ነገር ቢሆንም ያበረታታ ቢሆንም ምድር ላይ እስካለን ድረስ የሚያስፈልግ ቢሆንም በምንድነው የወሰድነው ያለን ኮሚኒቲ ያለን ግሩፕ በቃ ምንም አይነት ገንዘብ ሳይገባበት ምክንያቱም አሁን እስኬን መውሰድ ትችላላችሁ ማሸናፊ ቢሆን እንኳን ምንም ነገር ሳይኖር ብዙዎች እኔ ቀጥሬው በእኔ ስር ያለ ሰው ይመስላቸው ነበርና እኔ ቢያንስ እሰራለሁ ኬዝ ለመያዝ እኔ ጋር የሚመጡ ሰዎች አሉ ሌላ ቦታ አነስ ያለ ገንዘብ እያለ እኔ ጋር ጨምረው ከፍለው ሁሉ ነው ኬዝ የሚይዙትና እኔ ስራዬ ነው ግን እስኬን ብታዩት አሁን ምንም አይመለከተም እንደማንኛውም ሰው ግሩፕ ገብቶ የሚፈልገው መረጃ ይዞ መውጣት ሁሉ ይችላል ግን አብዛኛውን ጊዜውን ለእናንተ የሰጠ ሰው ነውና እሱ እንኳን ምንም ነገር አይፈልግም እኔ እንኳን ቢያንስ ስራዬ ነው በደንብ በገንዘብ ደረጃ ማገኝበታለሁ ስለዚህ የምናደርጋቸው ነገሮች አንዳንድ ጊዜ የማበረታቻ ምናምን የሚባሉት ነገሮች እንዳሉ ነው ግን ገንዘብ የማይተካቸው ነገሮች አሉ ያስባለውና የዚህን ደስታ ዛሬ ያደረግነውን ነገር ሰውን ለማክበር ወይ ያለን ፍቅር ለመግለጽ በገንዘብ ደረጃ ቢገለጽ ጥሩ ቢሆንም ግን ደግሞ ባይገለጽ ገንዘብ ስለማይተካው ነው ገንዘብ ያልሰጠነው በሚል መያዙ ሞር ለኔ ጥሩ ነው ብዬ ስለማስብ ነው ይሄን ነገር አስቆሜ የነበረው እንጂ ልጆች ገንዘብም አውጥተው ይሄን ያህል ይዋጣ ይሄን ያህል ግሩፕ ሜምበር አለ ብለው ቢሮ ለመክፈት ሁሉ ጀምሮ ነበር ካምፔን እና ቢሮ የመክፈት ችግር ሳይሆን የኔ አሰራር ነው በሚል እነሱ ይሄን ካምፔን በጀመሩ በአንድ ወር ውስጥ እኔ ቢሮ ከፍቻለሁ ማለት ነው ኢቭን እንደዛ እንዳደርግ ያደረገኝ የግሩፕ ኢነርጂ ስፒሪት ነውና ያን ኢነርጂ ገንዘብ ብትሰጡኝ ያላገኘውን ግን ያላችሁ ፍቅር ነው እኔ እንዳድግ ያደረገኝና ከገንዘብ በላይ ሆነ ነገር እኔም ከግሩፕ አግኝቻለሁ ስለዚህ ገንዘብ አይገባበት በሚል ያደረግነው ነገር ነው ወንድሜ በጣም ነው የምናመሰግነው ለሐሳብ አሁን ያነሳው ነገር የፈለገ ገንዘብ ብትሰጠኝ አሁን ካነሳው ሐሳብ አይበልጥብኝም ለምሳሌ ማለት ነው ስለዚህ ሐሳብ ራሱ ከገንዘብ በላይ ነው ስለዚህ ቴንክ ዩ እስኪ ጋር በዚህ ዙሪያ በደንብ አውርተንበታል እስኪ ሁሌም ለኔ መልካም ነገሮች ስለሚመኝ ስለነበረ ማለት ነውና ሁላችሁንም አመሰግናለሁ በዚህ ሐሳብ ይያዝልኝ የወንድሜ ጥያቄዎች ማለት ነው እውነት ነው ትክክል ነው የውዚዝ ሶሃሊ ትንሽ ቆይቶ ግሩፑን ተቀላቅሎ ሊሆን ይችላል ፍልስፍናውን ሁላችንም እናውቃለን ያለውን አስተሳሰብ በገንዘብ ዙሪያ ያለውን እይታ ሁላችንም የምናውቀው ነውና ብዙ ከዚህ በፊትም ተሞክሯል በውስጥም ብዙ ነገር እንቅስቃሴ ተጀምሮ ነበር ነገር ግን እሱ ነገሮችን የሚያይበት አንግል ትንሽ ለየት ይላልና በጣም ሎጂካል የሆነ ረቀቅ ያለ እይታ ስላለው በዛ ምክንያት ያንን ለማድረግና ወደፊት ለመግፋት አልተቻለም በሱ እንዲቆም በማለቱ እንዲቋረጥ በማለቱ ተቋርጧል ማለት ነው እንጂ በጣም ብዙ ሰዎች በጣም ብዙ ነገር ለማድረግ ፍላጎት አላቸው እዚህም ግሩፕ ላይ ያሉ ቤተሰቦች በጣም ብዙ ጥያቄ ያነሳሉ ብዙ እንቅስቃሴ ለማድረግ ተሞክሮ ነበረ ያው አሁንም እንደሰማችሁት ነው ዚዝ ያለው አቋም እንግዲህ እግዚአብሔር አምላክ ውለታን ይክፈል ለማለት ነው የሚቻለው ሌላ ምን ማለት ይቻላል በዚህ ዙሪያ ምናልባት ሌሎች ሰዎችን መጨመር ከቻልን እሺ እንቀጥላለን እጅ አውጥታችሁ የነበራችሁና እድሉ የተሰጣችሁ እናንተ ሐሳብ ስጡና መድረካችንን እንቋጫለን ማለት ነው አልማዝ የሚል አለ እሺ እንጨምርና አንቺንም ያወጡት እየተናገሩ ስላልሆነ አለሻን ሚውት አድርገሽ መቀጠልሽ ማይክ ተመልሰ ነው አዎ ቅድም አልገባም ነበር ኦኬ ነው ሌላ ማይክ ነው እሺ ደህና ነሻችሁ አለን ይመስገን ትንሽ ድምጽህን ከፍ አድርገልና እሺ እኔ እንኳን ደስ ያላችሁ ልል ነው በመጀመሪያ ግን ከሁሉም በላይ እግዚአብሔርን አመሰግናለሁ ምክንያቱም ትናንትና በጣም ተጨንቀን ነበረ ተስፋ ቆርጠን ነበረ አዲስ አበባ ኤምባሲ ቶሎ ነበር የሚጠራውና ትናንት በአሁኑ ግን ስለቆየ አሁንም ይዘለናል ብለን ነበር ፈጣሪ ያላሰፈረንን እናመሰግናለን በመቀጠል እናንተን ነው የምናመሰግነው እዚህ ከበረልን በጣም ነው የምናመሰግነው እስኬም ይሄ ግሩፕ ባይኖር ምን ያህል ላይ እንደደረሰ ስንት ኬዝ ነበር ላይ እንደደረሰ ብዙ መረጃዎችን ማግኘት አንችልም ነበርና እዚህን ግሩፕ ስለከፈትክልን እዚህ ከልብ እናመሰግናለን እስኬም በጣም ነው የምናመሰግነው በየሰዓቱ በምንጠይቀ ጊዜ ስላለ ቴንኪው እላለሁ በቀጣይ የምጠይቀው ያው እኔ ትዌኒል አልደረሰኝም 35,000 ቤት ነኝ እና ወደፊት እስከ ስንት ድረስ ትዌኒል ይላካል በቀጣይ የሚለው ለመጠየቅ ነው
ባጭሩ አመሰግናለሁ በጣም። ኦኬ እሺ ያ ፕሬዲክት እንዳደረግን ነው። አሁንም እኔ ከዚህ በፊት ያነሳሁት ፕሬዲክት ያደረጉት ሀሳብ እንዳለ ነው። 38,000 ይደርሳል የሚለው ፕሬዲክሽን አልተቀየረም ስቲል። ነገር ግን 38,000 ብቻ ይሄዳል ሳይሆን ብዙ ሰዎችን የሆነ የማይሆን ተስፋ ውስጥ እንዳይገቡ ከማሰብ ነው እንጂ ለምሳሌ አእምሮ ውስጥ ያለው ቁጥር 40,000 ሊገባ ይችላል የሚል ቁጥር ነው። ግን ቢያንስ 40,000 ብል በጊዜ ትራንስፈር ማድረግ ያለባቸው ወይም መወሰን ያለባቸው ሰዎች ካሉ በደንብ ነቅተው እንዲጠብቁ ከማሰብ 38,000 ግን ልክ እንዳሁኑ የመዝለል ወይም ሌላ አዲስ ነገር እስካልተፈጠረ ድረስ በእርግጠኝነት በዚህ አላላ ከቀጠለ 38,000 ይገባል ብዬ ነው የማስበው። ስለዚህ 38,000 የሚጠበቅ ነው። ሌላ ልክ እንዳሁኑ የመዝለል የምናምን ነገር ካለ ደግሞ አፕዴት የምናደርገው የሚሆነው ግን 38,000 ትንሹ ወይም ደግሞ ይደረስበታል ብዬ የማስበው ነው። ከዛም በላይ ግን ሊቀጥል ይችላል ማለት ነው፣ ምንም አይነት መስተጓጎል በመካከል ከሌለ። ያ እሺ ዚዚ አመሰግናለሁ። ደህና ደሩ። እሺ እናመሰግናለን። የዛሬው መድረካችን በዚህ ቢቋጭ ጥሩ ነው። ኳስ ያለባቸው ቤተሰቦቻችንም አሉ። አጠር ብሎ ሀሳብ ሲገለጽ ጥሩ ስለሆነ ደስታችሁን በተቻለ መጠን ለማጋራት ሞክረናል። በቀጣይ ሳምንት በሚኖሩ መድረኮችም በሀሳቦቻችሁን እናስተናግዳለን። ጥያቄዎቻችሁን እንቀበላለን። ዚዝ የምትለን ነገር ካለ አንተን ብለና መቋጫው ላይ እኔም ትንሽ ሀሳብ አንስቼ ልንዘጋው እንችላለን። ኦኬ ያ አሁን ዛሬ ያደረግነው ሪከርድ ከዚህ በፊት ያሉት ያልተለቀቁ ብዙ ሪከርዶች አሉ። በተቻለ መጠን ግን ይሄ ስፕሪት እንዳለ ለቀጣዩም አሁን ለሚመጡት 26ቶች እንዲያውቁ ወይም ደግሞ ሌሎች የሄዱ ሰዎች በዚህ ውስጥ እንዳለፉ ለሰዎች እንዲያሳዩ ምን አይነት ግሩፕ እንደነበር ምን አይነት ፖዚቲቭ የሆኑ ሰዎች ያሉበት ግሩፕ እንደነበር አብዛኞቹ የተናገሩት እንደውም የመጣላቸው አይመስለኝም ገና የሚመጣላቸውና ያገኙ ሰዎች ናቸውና በዚህ ልክ ሰዎች ለሰዎች የሚያስቡበት ግሩፕ እንደሆነ እንዲያውቁ በተቻለ መጠን ዛሬ ወይም ነገ ግሩፕ ላይ ፖስት ለማድረግ ሞክራለሁ። የዛሬውን አውዲዮ እንደውም ዩቲዩብ ላይ ነው የምናደርገው ይሄኛውና እንደዛ ለማድረግ ሞክራለሁ። ሁለተኛው ምናልባት እናመሰግናለን የሚል ብዙ የምስጋና ድምጾችን የሰማነው ዛሬ እኔም ማዕት ባልኩ ለማመሰግን የምችለው ያው እስኬ ነው። እስኬ በጣም አመሰግናለሁ። ሁሌ ያለ ፖዚቲቭ ነገሮች ያው እኔ ጋር ስለምንደዋውል ዛሬም እንኳን ተደዋውለናል ሌላው ቢቀር እና በደንብ ከሌሎቹ በተሻለ እዚህ ግሩፕ ላይ ከሚያውቁ ሰርተህ በምታሳየው ነገር ከሚያውቁ በላይ እኔ አውርቼ ወይም ውዬ አብሬ አንተ ጋር በደንብ አውቃለሁና በጣም አመሰግናለሁ። እኔ ስታመሰግኑ እኔ ደግሞ እስኬን ነው ማመሰግነው ማለት ነው። በጣም ቤስት ከማውቃቸው እዚህ ግሩፕ ውስጥ ከማውቃቸው ምርጥ ወንድሞቼ መካከል አንዱ ነው። የወደፊትም ወንድሜ ነው እና እሱን ባመሰግን ደስ ይለኛል። ስለዚህ በጣም ነው የማመሰግነው ለሁላችሁም። ቱኤኒ ለመጣላችሁ እንኳን ደስ አላችሁ በድጋሚ። እስኬም የምትለው ካለ ጨርስና መዝጋት ትችላለህ። በእኔ በኩል ግን ያው አመሰግናለሁ ማለት ነው። ለአርሰናል ደጋፊዎች ድል እናንተ ይሁን። ብዙ የአርሰናል ደጋፊ ጓደኞች አሉኝ ከሪያል ማድሪድ በተሻለ። ስለዚህ ድል ሲሆን መልካም ምትፈላ መዝጋት ትችላለህ። ያ እሺ ዚዚ በጣም አመሰግናለሁ። ያው እኔ ደግሞ አንተን ነው በይበልጥ በጣም አመሰግነው በቅርበት እኔም ስለማቅህ በጣም ያለህ አስተሳሰብ፣ እይታ፣ ነገሮች የምታይበት ነገር፣ እውቀት በጣም ያስገርመኛልና አንተን አለማመስገን ሁሌም ቢሆን ሁግነት ነው። በቻልኩት መንገድ ሁሉ ነው ማመሰግን። እንደውም አንዳንዴ ስትቆጣ ያለው ሁሉ አያስፈልግም የሚል ነገር አለና በጣም ትልቅ እድል ነው ያመቻቸህልን። ይሄ ግሩፕ ያመጣልን እድል እንዲሁ ዝም ብሎ የሚታለፍ አይደለም፣ በገንዘብ የሚተመንም አይደለም። አሁን ከተማ ውስጥ የማማከር አገልግሎት ለቪዛ የሚሰጡ ሰዎች ምን ያክል ክፍያ እንደሚያስከፍሉ የምናውቀው ነውና ያንተ ቅንነት ያንተ መልካምነት ለሁላችንም ተጋብቶ ሁላችንም በህይወታችን ስንቅ ልናደርገው የምንችለው ትልቅ መልካምነት ነው ያስተማርከን። ትልቅ በጎነት አስተምረናል። ፈጣሪ ውለታን ይክፈል። ሁሌም እናመሰግናለን። የብዙ ሰዎች የስኬት ምንጭ ሆነሃልና ይሄ ሁሉም ሰው የሚስማማበት ነው። አሁን እኔ እየተናገርኩ ስለሆነ ነገር እንጂ ሁሉም የሚያስበው ነገር ስለሆነ ነው። በጣም 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 አድርገን ዚዚ እናመሰግናለን። ምናልባት ያው እንደሚታወቀው በኬሲሲ አሰራር መሰረት ኢሜል ይዘገያል፣ መልሶ ይላካል። ምንም የተለየ ነገር የለውም። ኤምባሲዎች ባክሎግ ሲኖራቸው ሌሎች ደግሞ ከዲቪ ሌላ የሆነ የቪዛ ጉዳይን ማስተናገድ ሲፈልጉ እነሱን ለማስተናገድ ሲሉ ደግሞ ትንሽ ያዝ ይደረጋል። የማናቃቸው ደግሞ ብዙ ቴክኒካል የሆኑ ነገሮች አሉ። በነዛ ምክንያት ኢሜል ሊዘገይ ይችላል። ስለዚህ ለሁለተኛውም ዲቪ ትግስት ይጠይቃል። ቀጣይ
ለሚመጡ ቤተሰቦቻችን መልእክቱን ለማስተላለፍ ያክል ነው። ዲቪ በጣም ትዕግስት ይጠይቃል። ሰሞኑን የነበረው የምናውቀው ነው። ትላንትና ቀይረን እንሂድ እንጂ ምን እንጠብቃለን ዋዛችንን እንሸከፍ የሚሉ ቤተሰቦቻችን ነበሩ። ምን ቀረክ እንግዲህ ምናምን የሚል አስተያየትም የሚሰጡ ነበሩና በተቻለ መጠን ይሄ አሁን ትልቅ ማስተማሪያ የሚሆን መድረክ ነው የዛሬውም። አሁን ሰሞኑንም የነበረው የትዌኒል መዘግየት የአንድ ወር መዘለል ትልቅ ማስተማሪያ ነው ለዲቪ 26ም ከዚህ በኋላም ላሉ ከሃይኬዝ ነምበር ላይ ላሉ ቤተሰቦቻችን ትልቅ ማስተማሪያ ነውና ዲቪ በጣም ትዕግስት ይጠይቃል። ደግሞ በተቻለ መጠን ለማንበብ ጉግልም አሁን ቴክኖሎጂ በጣም ተመቻችቷል። ስለዚህ ስለ ትዌኒል ስለ ኤምባሲ አሰራር መረጃዎችን ውሰዱ፣ እዩ። ስለዚህ በዛ መሰረት እውቀት በሚኖር ጊዜ ትንሽ የተሻለ የመረዳት ነገር በሚኖር ጊዜ ጭንቀት ይቀንሳል ማለት ነው። ለዛ ነው ለቀጣይ ህይወታችንም ትዕግስት ማድረግ እንዳለብን ትልቅ ትምህርት ነው የዛሬው ትዌኒል። በቀጣይ ለሚመጡ የዲቪ አሸናፊዎችም እንግዲህ ይሄ ድምጽ ዚዝም እንዳለው በጣም ትልቅ ልምድ ነው የሚሆነው። ከታች የተለቀቀውን የቴሌግራም ቦት ተጠቀሙት። እሱ በጣም ይደግፋችኋል። ዚዚ ያንተንም በጣም አድርገን እናመሰግናለን። ዶክመንታችሁን ቶሎ ቶሎ አሬንጅ እያደረጋችሁ እንግዲህ በኤምባሲ ገብታችሁ ቪዛችሁን ውሰዱ። መልካም እድል እንላለን። የዛሬው መድረክ በዚሁ ተቋጭቷል። እናመሰግናችሁ ባለሁላችሁ። መልካም ምሽት። ደህና ደሩ። መልካም ምሽት።